ብታገኛቸው ብዬ ሀሳቤ ነው። ይሄ ኦንላይን ላይ አይደለም፣ በውስጥ በመሬት ስርም ብቻል በውስጥ በኩል አገኛቸው። አሁን ወንድሞች ወደዛ እየሄዱ ነው እና እነሱን ለማግኘት ያለውን ነገር በውስጥ ያሳውቀኛል። ሪማስ ምስልክልኝ መረጃ ካለ በቴሌግራም ላኪልኝ። እንትን ላይ እዚኛው ዋትሳፕ ላይ እየሰራ አይደለም፣ ለዚህ ነው። እሺ ኡክት መሐመድ ሰላም አለይኩም። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። አህለን ወሰህለን ያ ኡክቲ ከይፍ ሐል? አልሐምዱሊላህ። እንዴት ዋላችሁ? ሰላም ነው አለን አልሐምዱሊላህ። እርሶስ ምን ይላሉ በዚህ ጉዳይ ላይ? እኔ እንኳን ነገር በጣም የሚያሳዝን ነገር ነው። አንዳንድ ነገሮችን ለማየት እየሞከርኩ ነበረ። ቪዲዮ የቆየ ቪዲዮ ነው። ዛሬ ትናንት አረ ጀማው ኮፒ ሊንክ አድርጉ፣ ታብታብ አድርጉ። ምንም አይሰማንም። ከእሷ ነው እየሰማሁሽ አይደለም ኡክት መሐመድ? አልሰማም። እኔ ሌላ የከፈሽው ነገር የከፈሽው ሌላ ዩቱብ ምናምን። አዎ ግን የከፈሽው ሌላ ዩቱብ ምናምን፣ ሌላ ቴሌግራም፣ ዋትሳፕ ዝጊና ቲክቶክ ብቻ። አረ ምን የተከፈተ ነገር አለ? እንደው ምን የተከፈተ ነገርም የለም ለጊዜው። አሁን ይሰማል? እሺ አሁን ትሰሚያለሽ? መተሻል። መርሐባ ሽክራን። እና ቪዲዮ የቆየ ቪዲዮ ነው። በጣም ነው ያዘንኩት። በእርግጥ እኔ ሰይፉ ላይ ፖሊሱ የሰጠውን እንትን አላየሁም፣ ግን ቪዲዮ የቆየ ነው። ተይዘው ነበር ልጆች፣ ተለቀው ነው። እና እኔ አሁን ጋር የገባኝ ነገር ቅድም እህታችን ስትናገር ከሰማሁት ነገር ቪዲዮ የለቀቀውን ሰው እያጣራን ነው ማለት ምን ሊያስሩት ነው ወይስ ምንድን? ለምናቸው ነው የሚያጣሩት? የሆነ ህጉ የራሱ የሆነ ስርዓት ይኖረዋል። በእርግጥ ለምን እንደፈለጉት እነሱ ናቸው የሚያውቁት። ግን እነዚህ ልጆች ላይ እርምጃ መውሰድ አለባቸው። ሰዎቹ አሉ ተደራጅተው ነው የሚሰሩት። 3 ናቸው ልጆቹ፣ በነገር 2 አይደሉም 3 ናቸው። ሙቤ 3 ልጆች ናቸው። አሁን ተይዘዋል 3ቱም ማለት ነው። 3ቱም ተይዘዋል ልጆቹ። እነዚህ 3 ልጆች የመጀመሪያ አይደለም። ወንድም ይደበድባሉ። ወንዶች ወላሂ ወንዶችን ደብድበው ሁሉ ያውቃሉ አሉ እነዚህ ልጆች። በእነዚህ አንዱ ቪዲዮ ላይ እኔን እኮ የምታውቂ በመቀጥቀጥ ነው ሰው እያለች ነበር ልጅቷ አይደለም። እኔን እኮ የምታውቂ ሰው በመደብደብ ነው እያለች ነበረ ልጅቱ ማለት ነው። ግን እኔም ደግሞ ሳጣራ ያገኘሁት ነገር ምንድን ነው? ልጆቹ ተደራጅተው ብዙ ሰው ደብድበዋል ከዚህ በፊት ገማ። ወንዶች ሁሉ ደብድበው ያውቃሉ። ለዚህ ነው እኛ አሁን ፖሊሱ 10 ወር ማጣራት ምንድን ነው የሚያጠራው? ቪዲዮ ማስረጃ ሲቀጠቅጧት፣ ሲደበድቧት፣ ተጋግዘው ሲመቷት፣ ስልክ እየደወሉ እንዲህ ብለሻል እንዲህ አድርገሻል እያሉ ሲቀጠቅጧት፣ ከዚህ በላይ የሚያሳይ ማስረጃ ምንድን ነው የሚፈልጉት? ለዚህ ነው እኔ ታርጉሊ ፕሮፋይል ያደረጋችሁት ልጆች አላችሁ እዚህ ጋር የተቀመጣችሁ ይሄን ፕሮፋይል ከስርዓቱ ጋር ነው የምለው። ህጉ ማስተካከል ያለበት አሁን ሴት ነው የቀጠቀጣት አለ ሴት ለጣት ለዋ 3 ሆነው እየተባበሩ ነገር ግን ምንድነው የተፈጠረው? አሁን ህጉ ግን አልቀጣቸውም። አየህ አይደለም? ይሄንን ስርዓት ለመቃወም ለምሳሌ የሆነ ቡድን አይደለም የሚያስፈልገው። እንደዚህ ሁላችንም ኔትወርክሽ ኡክት መሐመድ ኔትወርክሽ አይሰራም። ኔትወርክሽ አይሰራም፣ አይሰማም። በማል እየጠፋች ነው። አስተካኪ ጠይብ። ኦኬ ሙቤ አሁን 10 ወር ሙሉ ቪዲዮን የለቀቀ እንቃወማለን ነው አይደለ እያሉ ያሉት። ቪዲዮን የለቀቀው ልጅ ወይም ሴትም ትሁን ወንድም ትሁን መያዙ አይቀርም። ያው በኢትዮ ቴሌኮም ስልክ ስለተለቀቀ ምናልባት ያ ሰው ብልጥ ከሆነ ወደ ኢሮፕ ባለው ሰው ከለቀቀ እድለኛ ነው። ገባ? አሁን ምን ተብሎ እንደሚከሰስ ታውቃለህ? አመፃ አስነሳሽ ተብሎ ይከሰሳል። እመነኝ። አሁን ከደበደቡት ይልቅ እና አሁን ቪዲዮ የለቀቀ ሰው ላይ ነው ዱላው የሚበረታ። እነዛማ ይለቋቸዋል፣ የታወቀ ነው። ከዚህ ቤት ማስረኮ ለቋቸዋል። ስለዚህ እነዚህ ልጆች ህዝቡ ነው መፍረድ ያለበት። አንዳንድ ጊዜ ህዝብ ነው በቃ ለህዝብ መኖሩን ማወቅ ያለበት። ህዝቡ ራሱ ማግለል አለበት።
ነግ በራሴ አይደለም የሚባለው ዘፈኑ ራሱ አለ እኮ አይደለም ነግ በኔ የሚለውን ነገር አድርጎ ሁላችንም ትክክለኛው ፎቶቸውን አውጣለን እየለጠፍን ፍትህ እስኪገኝ ድረስ እንጮሃለን። አረ ነበር የእነዚህ ልጆች እኮ ፎቶ አሁን ጀለሶቻቸው ምናምን አሉ፣ ግን ብዙ የሚያውቁት ነገር ስላለ ያው እነሱም በኋላ እኛ እንደዚህ እንሆናለን። አሁን በጣም ብዙ ሰዎች እዚህ ገብተው ብዙ ነገር ስለነዚህ ልጆች መናገር ይችላሉ። አትሊስት ሄደው ለፖሊስ መረጃ ለምን ያውቃሉ? ላይፉን ያው በደንብ ሁሉም ስለሚከታተሉት ነው። ስለዚህ እባካችሁን ይሄ የህይወት ጉዳይ ነው። በነገራችን ላይ እቺ ልጅ ልትሞቱ ትችላለች። እንደዛ ሆዷን ሲመቷት ህይወቷ ቀጥ ብለ በአንድ ሰከንድ አንድ የሆነ ቦታ መጥፎ ቦታ ነርፏን ብታገኛት እኮ ጸጥ ነው የምትለው እቺ ልጅ ታውቃላችኋል። ነርፏን አንድ ቦታ ብታገኛት ወይ ስትመታት አንድ ቦታ ነርፏ ጋር ብትመታት ያ ነርፎ ሲስተም ካልሰራ እቺ ልጅ ትሞታለች። ይሄ የታወቀ ነው ታውቃላችሁ። ግን እንደዛው ዱላ ሲደርስባት እቺ ልጅ ለመጀመሪያ ጊዜ አይደለም እንደዛ ሲመቷት፣ ውጪ እንደዛ ደብድበው ቤት ውስጥ አስገብተው እንደዛ ሲቀጠቅጧት፣ ከዛ በኋላ ደግሞ ልብሷ የለበሰችውን አብያ አውልቃ አሳይሻለሁ ብላ ምናምን እንደዚህ እንዴ! እነዚህ ልጆች በጣም ከባድ ወንጀለኞች ናቸው። ስለዚህ ይሄ አሰልጣኝ ማን ነው እንዴ? አሰልጣኝ ማን ነው? አሰልጣኛቸው ምንድን ነው የሚያሰለጥናቸው እንዴ? እነዚህ ማፊያዎች ናቸው። ሀገራችን ላይ እኛ የምናውቀው ማፊያ ጣሊያን ላይ ምናምን እንደዚህ ማፊያ ምናምን አለ፣ ቦስ ማፊያ ምናምን ሲባል ነው። ሀገራችን ላይ እንደዛ ነገር ተጀምሯል እንዴ? ለዛውም የሴቶች። አረ ከባድ ነው። ሌላው አሁን ባልከው ልብሷ እኮ አለ። እሺ እኔ ብዙ ሙስሊም ጓደኞች አሉኝ እንደ ቤተሰብ እና ምኖረውም በደንብ ስለ እስልምና እንትን ከሚለው ሀገር ውስጥ ነው እና አባያዋን እንዴት አውልቃ መሬት ላይ እንደጣለች ዳትስ ከቨር። ይሄ ከቨር ነው እንጂ ኢቭን የቤተሰብ እንኳን አሁን ይሄንን ሲያዩ ልጆቹን በደንብ ማስተማር አለባቸው። ልጆቹ በጣም ፈር የለቀቁ ናቸው። በጣም አባያ ሂጃብ በጣም ክብር አለው። ለሴት ልጅ ክብር ነው ተብሎ ነው በእስልምና የሚማሩት፣ ያከብራሉ። አባያ ሂጃብ ያደረገች ሴት ይሄ አንዳንድ አሉባልታ የሆነ የማይፈለግ ቦታዎች አሉ አይደለም፣ ሀራም በሚባለው እዛ አካባቢ ላይ ኢቭን እንድትታይ እንኳን አትፈልግም። እነዚህ ልጆች ይሄ እንኳን የለባቸውም። አውልቃ የምትጥልበት አክሽን እራሱ ልጆቹ በጣም ፖሊስ ከያዛቸው በኋላ ራሱ ትምህርት የሚያስፈልጋቸው ልጆች ናቸው። ይሄ የሚያደርጉት ነገር አስተዳደጋቸው እንዴት እንደሆነ ኦልሬዲ እዚህ ላይ አሳይተውናል በአጭር ቪዲዮ። ቤተሰብ ልጆቼን ብሎ እናትየው ጋር ሽማግሌ ከመላክ ይልቅ ልጆቼ እንዴት ነው ያሳደግኩት ብሎ ነው መጸጸት ያለበት። ሃይማኖታዊ ስርዓት አላስተማሯቸውም። ዝም ብሎ እንዲለብሱ ነው ያደረጓቸው። ሴትነትን አላስተማሯቸውም። እህትን፣ ሰውን ማክበር፣ ኢቭን አክሰንት የሚናገሩት ንግግር አሁን እንዳልከው እኔ ማፊያ የሚባሉ እውነት እኔ እንደውም ችኩል ነኝ። በልጅነቴ ኳስ ተጫዎች አለው ቤተሰብ አታድርግ የሚሉትን ነገር ምናምን ቸኩላለሁ በልጅነቴ። እንደዛ አይነት ሰዓት ላይ እንኳን እንዲህ አይነት ነገር በዚህ እድሜ በፍጹም አልታየም። አሁን ትልቅ ናቸው የሚባሉ አዲስ አበባ ላይ በቃ ታዋቂ ዱርዬ 24 አካባቢ ያሉ የሚባሉ ትልልቅ እንትን የሚባሉ እንኳን እንደዚህ አይነት አክሽን አታይባቸውም። እነዚህ ልጆች የት ነው የተማሩት? አንተ እንዳልከው ዴር ኢዝ ሳምቲንግ እውነት ነገር ለማስፋት አይደለም አሁን ይሄ እነዚህ ባክግራውንዳቸው በጣም እንትን አለው። ለዛ ነው ሰውም እየገባ ኢንፎርሜሽን ማይሰጠን። በነገራችን ላይ እኔ እዚህ ሚዲያ ላይ ቆይቻለሁ ብዙ ጊዜ። እንደዚህ ነገር የሆነ ነገር ሲከሰት፣ ህፃኖች ሲደፈሩ ወይ ሴት ልጅ የሆነ ነገር ሲደርስባት ብዙ ጊዜ እየገቡ እዛ አካባቢ ተወላጅ ነኝ ይሄ ነገር እንደዚህ ነው እንደዚህ እያሉ ብዙ ሰው ኢንፎርሜሽን ይሰጠናል። አሁን እንዳልኳቸው እኔ ከገባው ያው አሁን 54,000 ሰው ገብቷል ላይፍ። እንዴ 54,000 ሰው ቀላል አድርጋችሁት? 54,000 ይሄን ላይቭ ተከታትለውናል። ስክሪንሾት አድርጌ ያሳያቸዋለሁ። በእውነት ግን እስካሁን ድረስ ደፍሮ ሙቤ እኔ የዛ ሰፈር ልጅ ነኝ፣ እነዚህ ልጆችን አውቃቸዋለሁ፣ ከዚህ በፊትም እንደዚህ አይነት ነገር ሲሰሩ እናውቃለን፣ እንደዚህ ያን ነገር መደረግ አለበት ህግ። እንደውም ይሄ እነዚህ ልጆችን
እንዲቀጣልን እንፈልጋለን፣ ሰፈር ውስጥ ተቸግረናል የሚል ሰው ጠፋ። እህታችን እዚያ አካባቢ ነው ያለሁት እያለች ነጁ ይሄዳሉ። ወደ ቦታው ስትሄድ አርፈሽ ተቀመጪ። በኮሜንት እኮ እያስፈራራት ነው፣ በኮሜንት እያስፈራራት ነው እንደምታዩት ነጁን። ይሄዳሉ አሁን ወደዛ አካባቢ ነኝ እዛ አካባቢ ነኝ ያለ ስትል አያችሁ። ስለዚህ እዚህ ሁሉ አሉ ከኛ ጋር ቁጭ ብለዋል። እንደነዚህ አይነት ወንጀል የሚፈጽሙ አካሎች እዚህ ከኛ ከመሀላችን ቁጭ ብለው እየሰሙን እያዳመጡ ነው። በነገራችን ላይ ይሄ ነው እኔ በጣም ይገርመኝ። እነዚህ ልጆች ትምህርት ቤት ተመልሶ ቢሄዱ እንኳን ነቀርሳ ነው የሚሆኑት፣ ለሌሎቹ ሌላ ትምህርት ነው የሚሰጡት። ስለዚህ መሀመድ ሶሪ ኦኬ ሌላ ሶሪ ቅርታሽ በቃ ሙቤ ኒሉር ቴንክ ዩ እሺ ይወል ከፋል እሺ ዛከላ ኢንሻአላህ ሌላ ወአለይኩም ሰላም ወቅት መሀመድ ተፈضلي ተንፍሽሽ ኔትወርክ አሁን ይሰማል። ወይ መከራ ኔትወርክ እኮ መስረቅ እንደዚህ ነው፣ አይሰራም። ዋይፋይ ዳታ ምን ይያለኝ? ኧረ እኔ ዳታም አለኝ። እኔ ደሃ አይደለም ሀብታም ነኝ። ዋይፋይ አልሰርቅም። ኧረ ሰው እኔ እንትን እያልኩ ነበረ። በውስጥ አውራኛ እንደ ኤችቢ ፎሎ አድርጌያለሁ። ፎሎ ባክ መልስልኝና አውራኝ። እሺ ቤተለኝ እያለ እኔ ምንድነው በውስጥ አውራኝ። እኔ ምንድነው ማለት እንፈልገው በዚህ ጉዳይ ላይ ሙቤ ከዚህ በፊት ልጅቷ ይሄ ቪዲዮ አዲስ ቪዲዮ አይደለም፣ ያው ሰምታችሁላችሁ። ቪዲዮ የቆየ ቪዲዮ ነው። ፖሊሶች አይተውታል። ልጆቹ ተይዘው ነበረ ከዚህ በፊት። ለምን እንደተለቀቁ ግን ግልጽ አይደለም። ምክንያቱም ያጣራኑበት ምንድን ነው የሚያጣሩት? የምታጣራው እኮ ለምሳሌ ልጅቱ ያለምንም የፎቶ ማስረጃ ብትከስ፣ ለምሳሌ ሂዳ ፖሊስ ጣቢያ ብትከስ ማስረጃሽ ምንድን ነው ትጠይቃለች። ወይ ምልክት ከሌለ ተውተዋለ ማስረጃ ተመሰከረላት ይባላል አይደል? ግን ከመጀመሪያው እስከምጨርሰው ውጭም ቤትም ሲቀጥቅጡት የምታይ ሶስት ሆነው ተባብረው የሚያሳይ ቪዲዮ እያለ ግን ለምንድን ነው እያጣሩ ያሉት ፖሊሶቹ? ወይ ይሄ ጉዳይ ገብቶሃል አንተ? ምንድን ነው የሚያጣሩት? ኦልሬዲ የቪዲዮ ማስረጃ ፖሊሶቹ 10 ወር ሙሉ ለማጣራት። አረ ወቅት መሀመድ ኔትወርክሽ ምን ይሻላል? ነገር ነስጣትና ከሰራ ቢያለ እኮ ኔትወርክሽ። እስኪ አበባ ነገር ጣል ጣል አድርጉበት። እንደ ኔትወርክ ነው ያንቺ ኔትወርክ ነው። ያው ሌሎቻችሁ ማይሰማችሁ ወይስ ለአንተ ብቻ ነው የማይሰማው? አረ ይቆረጣል። ሊሊ ይሰማሻል? ነበር ይሰማችኋል? ሊሊ ይሰማል? ይሰማል። የእሷ አይሰማም። ያው ያንቺ አይሰማም። ያው እኛም የተረዳናት አመለካከታችን አንድና አነጋገራችንም አንድ ስለሆነ ኢሹን ስለምናውቀው ነው። ዝም ብለን ምን ስናዳምጥሽ። ያው ኦኬ ዳን። እስኪ ሌላም አስተካክዩ ኔትወርክሽን ትንሽ። ይስተካከላል። እሷ ጋር ብዙ ጊዜ ማታ ላይ ነው የሚስተካከለው፣ ቀን ላይ ትንሽ አሁን በቃ አሁን ኔትወርኩ ቢዚ ስለሚሆን ያው ለዛ ነው እንግዲህ። ወይ እንትን ተጠቀሚ፣ ምንድን ነው ስሙ፣ በደንብ እንዲሰራልሽ። እሺ ይኸው እያስገባው ነው ጀማው ነቢያ። እሺ ያው አሁንም ቢሆን እዛ አካባቢ ያላችሁ እህትና ወንድሞች ኢንፎርሜሽን የምትነግሩን ማስረጃ ልሰጡ የምትችሉ ግቡ። ሙባረክ ነው። ሰላም አለይኩም ሐያከላህ። ሙቤ ምናልባት በውስጥ መረጃ ላኩልኝ ይበላቸው። ምክንያቱም አሁን እዚህ ጋር ቢወጡ ሪከርድ ይደረጋሉ። ከዛ በኋላ እቺ ነገር ታፋለ። ልክ ነሽ። በውስጥ ብትፈልጉ በውስጥ ላኩልኝ። በውስጥ ይሻላል። በውስጥ እዚህ ጋር ላለ ነው ስጡና፣ እኛ ኢትዮጵያ ውጪ ስለሆነን ማንም ምንም ሊያደርገን አይችልም። በቃ እንደዛ ማለት። ስለዚህ እኛ በአደባባይ ነገሩን ማውጣት እንችላለን። ይሄን በጣም ምርጥ ሀሳብ ነው። ልክ ነው። እሺ ማን ነው የገባው? ኖርዲ ነው። ናዲያ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሐያኪላ ናዲያ። እሺ ቅድም እኔ የሰይፉን ኢንተርቪው ሰምቼ በጣም ነው የገረመኝ። በቃ ፍትሁ ኦልሬዲ ተድበስብሶ ቀርቷል ማለት ነው። እኛ ማድረግ የምንችለው ከእንደገና ጉዳዩ ታይቶ ፍትህ ልጅቷ የምታገኝበትን ከእርዳታውም ከምኑም በፊት ይሄ ነገር ድጋሜ በሌላም ሰው እንዳይደገም ፍትህ ልንጠይቅ ይገባል። ሲቀጥል መረጃ ያላችሁ ሰዎች
ነግበኔ ነው እና በእናንተም ይደርሳል። እዚህ ጋር 1000 ምናምን ሰው አለ። ከዚህ ሁሉ የሚያውቃቸው አሉ። ቢያንስ በውስጥ ለአንተ እንዲልኩልህ መረጃውን እና ደግሞ ቪዲዮ የፖስተችዋት ልጅም እያስፈራራ ነበረ። ማለት እንዴት ይህንን የፖስተው ምናምን ብሎ ማለት ነው። በጣም ከባድ ነው። ብቻ ማለት ቪዲዮውን የፖስተውን ሰው እንዲዘበጥብቅ የፈለጉ ሌላ መረጃ የሚሰጠውን ሰው ደግሞ ምን ሊያደርግ እንደሚችሉ አስበው። በጣም ለዛ ነው እኮ አልኩሽ እኮ እኔ አሁን እኮ ቆይ ላሳያችሁ እንደውም ላይፉ ከጀመርኩኝ ስንት ሰው እንደመጣ ማለት ነው። ዩ ዶንት ብሊቭ ሚ ጋይስ ምን ያህል ሰው ይሄን ላይፍ ውስጥ እንደተከታተለው ማለት ነው። ተመልሻለሁ ጋይስ ተመልሻለሁ። ኦኬ አንድ የገባ ሰው አለ። እስኪ ጎማ ሰላም ነው? ሙቤ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አማን ነው? አልሐምዱሊላህ። ምን ማለት ነው ጎማ? ነገር ቆይ አዲስ ጎማ እንደ ባትሪ ነው የሚለው አብደላ ነኝ። ኦኬ ጎማ እንደ ባትሪ ማሻአላህ። ይኸው ተመልከቱ። ስንት ሰው ነው የገባው? 56 ሺህ ሰው ይታያል። 56,100 ሰው ገብቷል ማለት ነው። በነገራችን ላይ የሁሉ ሰው አይቶታል። ግን ከነዚህ ሁሉ ሰው ውስጥ ሁሉም አናቅም ነው እያለ ያለው አጃይብ ነው። እሺ ናም እየሰማው ነው። ይሄ ነገር ቪዲዮ አሁን አዲስ ተለቆ ነው ወይስ የቆየ ነገር ነው? ሰምቼዋለሁ ከዚህ በፊት አመት 8 ወር ምናምን የሚሆን አካባቢ ይመስለኛል። አዎ እኛ ግን አሁን ያየ ነው የሰማ ነው እኮ ዓለም ባንክ አካባቢ ነው። አንድ የሆነ አክስቴ ማለች እዛ አካባቢ የሆነ በየኩበት ሲወራ እዛ አካባቢ ናንተ ያለው አብደላ? እኔማ ራቅ እላለሁ ወደ ግራር አካባቢ ነኝ ያለሁት። እዛ አካባቢ ያሉ ሰዎችን ተመጣጣቃቸዋለህ? ስልክ ደውለን እናናግራቸው በወቅቱ የነበሩ ሰዎች የሚያውቁት ታሪኩን? የነበሩ ሳይሆን እንደዚህ የሆነች ልጅ የሆነ ልጆች መጥተው ከዛ ፖሊስ ጣቢያ ተወስተው ነበረ ልጆቹ። ከዛ አባቷም ደግሞ እንዲህ በሚዲያም ለቀውት ነበር፣ ቪዲዮን ይዘውት ነበረ። ከዛ አባቴው አግኝቶት ክፍለ ሀገር ነው መሰለኝ አባቷ ያለው እዚህ ዘመድ ጋር ትሆን ቤተሰብ ጋር ትሆን አላውቅም፣ ልጅቷ ማለት ነው አሁን ተመታሽ ምናምን የተባለው። ከዛ አባቴው መጥቶ ከሷቸው ፖሊስ ጣቢያ ሄዷሉ ምናምን የሚባለው ወደ ቆይቷል። 8 ወር ምናምን አካባቢ ሰምቼዋለሁ። ዛሬ ቪዲዮ ተደጋጋሚ ሳየው እንደ ይሄ ነገር አዲስ ነው ወይስ የድሮ ነው የቆየ ነው ወይስ አሁን የሚለውን ራሱ ማረጋገጡ። ኦኬ ቪዲዮ የቆየ ነው። እኔም አሁን የሰማሁት እኔ ገና ትናንትና ያየሁት ቪዲዮን ከዚህ በፊት አላየሁትም። ምን እንጃ የት እንዳየው አላውቅም። እኔ ግን አላየሁትም ሀቂቃ ለመናገር ይሄን ቪዲዮ እኔ ትናንትና ያየሁት። ከዚህ በፊት ያያችሁ ሰዎች ካላችሁ አላውቅም። ሚዲያውን እንዳለ አጥልቅልቆታል። ግን የቆየ እኔ ከሰማሁት አሁን 8 ወር 7 ወር እኔ አሁን የሰማሁት ነበር። ሰምተሻል? እዚህ ያላችሁ ጋስ ላይ እኔ ትናንትና የሰማሁት ቪዲዮ ትናንትና ነው የተለቀቀው። ትናንት ነው መለቀቅ የጀመረው። አንተ ግን የቆየ ነው የሚባለው ነው። አሰልጣኙ ግን 4 ወሩ ነው ብሎ እያወራው አንዴ ቅርታ አንዴ ገና እኮ ከዚህ የበለጠ ደግሞ አሁን ብዙ ነገር እንሰማለን። ሙቤ ኤአዩን አይተሃል? አንበሳውና ጅቡ ሲያደርጉ የነበረው የሞቱት ታጋዮች 5 ብቻ ናቸው ብሎ አሁን የተለቀቀው የለም። በዚህ ቪዲዮ የተሰራ አለ። ገና ብዙ ወንጀሎች ይወጣሉ። እንደዚህ በቪዲዮ ስላልተቀረጹ ነው እንጂ በጣም አለ እኮ የተደበቀ። ከዚህ ባሰ ኮሜንት ላይ የዛሬ 9 ወር ይላል እና እኔም 8 ወር 9 ወር አካባቢ ነው እኔም ሰምቼዋለሁ። ሚዲያ ላይ ምናምን ሳይሆን ያየሁት እዛ ጎማ ጥያቄ ያላት አብደላ ሊሊ ላንተ። እሺ ልጠይቅው ወንድሜ አንድ ጥያቄ ልጠይቅ። ቪዲዮውን ከ9 እና ከ8 ወር በፊት አይተህ ከሆነ ይቅርታ አንተ ምን አድርገሃል? አይተኸው ዝም ብለህ ዛሬ ቪዲዮን አይደለም ያየሁት። እንደዚህ ነው ወይ ሰምቻለሁ እዛ አካባቢ
ሰምተን ምን አደረክ? ምንም አላደረክም። አባቷ መጥቶ ከገጠር መጥቶ እንትኑ ፖሊስ ጣቢያ አመልክቶ ከሷቸው ልጆቹ ተይዟሉ ምናምን የሚባል ወሬ ነው የሰማሁት። ተይዟሉ ያኔም ማለት ነው። እሺ እኔ ቪዲዮ ምንም አይነት ቪዲዮ ያኔም አላየሁም። አሁን ነው እኮ ዛሬ በተደጋጋሚ ቪዲዮን ሳየው። ስለዚህ አንተ የምትለው ሌላም ኬዝ ሊሆን ይችላል ማለት ነው። ይህም ሊሆን አይችልም። ቪዲዮን አየሁት መጀመሪያ ድጋሜ እንደገና ከ9 ወር በኋላ አየሁት እኮ አይደለ እንዲ ያልከው በመግቢያ ላይ መጀመሪያ እንደዛ ነው ያልከው። ተረዳሁት። አንቺ ቪዲዮ አይቻለሁ አይደለም ያልኩሽ፣ ሰምቻለሁ። ዓለም ባንክ አካባቢ እንደዚህ አይነት ነገር። እሺ ወንድሜ፣ እሷ አባቷ ገጠር ነው የሚኖረው ብለህናል። አንተ ወንድ ልጅ ነህ። ይሄንን ታሪክ ሰምተህ እንደው እንደ ወንድም እንደ አባት ትንሽ ያኔ ያገዝካት ነገር አለ ወንድሜ? ወንድ አባት መቶ ሰዎቹን ከሶ ፖሊስ ጣቢያ አሳስሯቸዋል ምናምን የሚባል ነገር ዓለም ባንክ አካባቢ ሲወራ ሰምቻለሁ ነው ያልኩት። ኦኬ እሺ፣ ለማንኛውም የቆየ ነው መሰለኝ። ዛሬ በተደጋጋሚ እንትን የሚስሩ ቪዲዮ ያኔ የሰማሁትን ነገር ነው ወይ ምናምን እንደሆነ እኮ ነው። አዲስ ነው ወይ የኔ ወንድም? ቪዲዮ ቢቆየም ትናንት ቢደረግም የሰው ደም ይጮሃል ነው የሚለው አይደለ ቃሉ? የሰው ደም ይጮሃል። እቺ ልጅ ሀቋ ስላልወጣ ነው። አለቀ በቃ። በፈጣሪ የሚያምን ሰው የዚች ልጅ ሀቅ ስላለ ነው ድጋሚ ይሄ ቪዲዮ የወጣው። ሙቤ መምጣት እንደው ማን ነው መምጣት ካልቀረ ጎማ እዛ ግራር አካባቢ ነኝ ያልከው ዓለም ባንክ ቅርብ ነህ እንደነገርከን ከሆነ አካባቢውን ጭምር ታውቃለህ፣ ልጅቷን ታውቃለህ፣ አባቷን ታውቃለህ። አንድ አስተያየት ብቻ ልስጥ በምትችለው። የኔ እናት እኔ ማንንም አላውቅም። እንዲህ ሲወራ ሰምቻለሁ። የዛሬ 8 ወር 9 ወር አካባቢ ይወራ ሰምቻለሁ። አንድ አሳይመንት ልስጥ ብዬ ዛሬ ነው ወይስ ያኔ የተባለው ነገር ነው የሚለውን ነገር ነው? እሺ አንድ ስማኝና ትመልሳለህ። እዚህ ጋር ሁላችንም ሙቤም ቁጭ ብሎ የሚያወያየው አንድ ስማኝና ትመልሳለህ። ስራ ወይ ጠፍቶ ምናምን ወይ ይሄ ቪዲዮ የቆየ ነው ያልቆየ ነው ብለን ልናጣራ ሳይሆን ስራ ትተን ይሄ ነገር ይመለከተናል ብለን ቁጭ ብለን እያወራን ያለ ነው ለመፍትሄ ነው። አንተም እስከ መጣህ ድረስ ቪዲዮ አዲስ ነው የቆየ ነው ቢለውን ለማጣራት ከመጣ የቆየ አንተ የሰማኸው ነው። ሰፈሩን ጭምር ሜንሽን አርገሃል። ልጆቹ መታሰራቸውን ሜንሽን አርገሃል። አባቷ ገጠር እንደሚኖር ማናቀውን ኢንፎርሜሽን ሰጥተህናል። አትፍራ። ይሄን ያህል ካወቅ ለእኛም አትንገር። ሰዋዊ ነገር አንተ የምትችለውን ነገር ምንም ነገር ይኑር ትተህ ሄደህ እቺ ህፃን ልጅ ምን አይነት ደረጃ ላይ ነው ያለችው፣ እኔ እንደ ሰው ምን ባግዛት ጥሩ ነው ብለህ ብታግዛት፣ አንድ ነገር ብታደርግ ጥሩ ነው። የምንናገረው ነገርም የሆነ ነገር መፍትሄ አለው። ስለዚህ ይሄን ለማረጋገጥ ከመጣ ሰሞኑን ነው የተለቀቀው ቪዲዮ፣ እኛ አሁን ያየ ነው። እናንተ ግን ድሮ ታውቁት ነበረ። ስለዚህ የምትችለውን ነገር ፕሊዝ፣ የሆነ ነገር የራስህን እንደ ዜግነትህ የሆነ አባቷንም ቢሆን አግኝተህ እንደ ወንድ ልጅ ተመካክረ ይሄ ብለህ ወይ ማወቅ የምትፈልገው ነገር ካለ ከስርም ሆነ እዚህ ብዙ ስለ ህግም ምናምን የሚያወሩ ይሄንን ብታደርግ የዜግነት የአባትነት የወንድምነት ግዴታህን ትንሽ ተወጥተሃል። ስለዚህ የምትችለውን ነገር እችን ልጅ አግዛት። እዚህ ጋር ጊዜ ተርፎን አይደለም እያወራን ያለ ነው፣ መፍትሄ የሚለውን ነገር ለማየት። ሙባረክ ሀቢቢ አሁን ጉማ እሺ ጉማ አንተ ቆይ አሁን ይኸውልህ አሁን አንተ ይኸውልህ ቪዲዮ የቆየ ነው ይሄ ነገር እንደ አዲስ ነው የሚለውን ወይ ቦልከው ወይ ሚዩት አድርገው። እሺ መደረትረሱ የላችሁም እንዴ? አሁን አላችሁ መደረትረሱ ልጅ የምታውቀው ነገር አለ ወይ ሲባል ኧረ አለ ገባ አምርሩ አዲስ ነገር ሰምተዋል። እኔ ተረድሻለሁ። ነገ አሁን እዚህ ጋር እዚህ ጋር ሰዎች ማለት ነው ብዙ ሰዎች ያውቃሉ፣ ግን ብዙ ደግሞ ወጥተው መናገሩ ደግሞ አይፈልጉም። ለምን አሁን ይሄን ነገር ካልኩኝ ነገ እኔ የምጠራለሁ ኢትዮጵያ ሳብኝ እያለ ነው። ከቻልክ አስገባው። እሺ እስኪ ዘመን ገብቷል። ዘመን አዲስ ነገር እስኪ ዘመን ገብቷል። ዘመን አዲስ ነገር ካለኝ ነገርናል። ዘመን
ሰላም አለይኩም ገብተሃል? አረ ትንሽ ኮፕሊንክ አድርጉ ቤተሰብ። እንግዲህ ከዘመን በላይ አሁን የሚደርስ አዲስ ነገር ይነግረናል። ያው ቅድም እየሰማን ነው። ዘመን አውራ። አልሐምዱሊላህ። ሰላም አለይኩም። አይ ወአለይኩም ሰላም። እንትኑ ምንድነው ስሙ? ያው ፐብሊክ የሆነ ኮሚኒኬሽን ያው መንግስትም ለቋል። ልጆቹ አንደር ኢንቨስቲጌሽን እንደሆኑ ምናልባት ማይኖራቸው አላውቅም። አሁን መንግስትም አዲስ አበባ ፖሊስ ኮሚሽን መግለጫ አውጥቷል በልጆቹ ላይ። ልጆቹም አንደር እንትን ሆኖ ኢንቨስቲጌሽን ላይ እንደሆኑ የሚለውና ያንተና ጋር ፉአዴ ጋር አሁንም ተደዋውለናል። ወደ አካባቢያቸው ነው ያለሁት። ነገ አካውንታቸውን እና እንትኖችን ካለ በኋላ ይፋ እናደርጋለን። ከዛ በጋራ ሆነ አገዛቸዋለን የሚል እንጂ ሌላ እንትን የለውም። ምንድነው ስሙ? አዲስ የተለየ ነገር የለም። ያው ሁሉም ሰው አዲስ የገቡ ወንድሞች አሉ። ሁሉም ዛሬ ድምጽ የሚሆነው ነገ የዚች አይነት ልጆች እንዳይፈጠሩ የዚች የተበደለች ልጅ ነገ እንደዚህ አድርገው አስበው እናደርጋለን ብለው የሚሉ ሰዎች ማህበራዊ ሚዲያ ፍትህ መጠየቂያ፣ ፍትህ ማስፈኛ፣ የድምፅ አልባዎች ድምፅ መሆኛ መሆኑን የሚችል መሆኑን ሁላችንም ተረድተን በአካባቢያችን ያሉ እንደዚህ ግፉአንን በጣም የሚገፉ የሚገርመው ነገር እናቷ ጀማው ኮፒሊንክ አድርጉልን። አረ ኮፒሊንክ አድርጉልን ጀማው። መስጂድ በር አካባቢ ላይ ያው እንትን ውሃ የሸጡ ነው የሚያሳድጓት ይችል ልጅ በጣም የሚሰገበው ነጁ ነቨር ማይንድ ሊሊ ይሰማችኋል? ይሰማል። ይሰማናል። ስራችሁን ስሩ። አዎ ይሰማል። ቀጥል አንተ ቀጥል። እስኪ ሞዴሬተሮች አሉ የሉም መሰለኝ፣ ለዛ ነው። ያ ስለዚህ ያ ሙቪ ያው ምንድነው በመጀመሪያ ደረጃ ማንም ሰው አንተ አካባቢ፣ ዘር፣ ሃይማኖት ምን ሳትመርጥ ተገፋ አለ በተባለ ቁጥር መተህ ድምፅ እንደምትሆን ሁሉ ይታወቃል። ለዚህ ደግሞ እንግዲህ አላህ ይጠብቀህ። ሌሎቻችንም ልክ የሆነ ወገንተኛ ሳንሆንና ያ ይሄ ፎቶ ምንድን ነው? ዘመን አሁን የተላከ ወገንተኛ ሳንሆን አካባቢያዊ ሳንሆን ይሄ ዛሬ የተለቀቀ ነው። አሁን ነው እኔም ፖስት አድርጌዋለሁ። ምንድን ነው አሁን የላኩልኝ? ዛሬ የተለቀቀ ነው። እኔም አሁን ፖስት አድርጌዋለሁ። ሲያዙ የተለቀቀ እነዚህ ናቸው ሶስቶቹ። ኦኬ አዎ። ይችኛዋ ካሜራ ማናት? መሀል ላይ ያለችዋ ስቅርጽ የነበረችዋ ይችኛዋ ምን አይነት ሱሪ ነበረ ለብሳ ስደበድብ የነበረችው ነች። መጀመሪያ የመታቻት ኦኬ ሪማዘና ነው የሚለቀሽ። ኦኬ ዘመን አብሽር ቀጥል። ኔትወርክ ትንሽ እያዘ ነው ግን እየሰማን ነው። ዘመን እየሰማን ነው። ቀጥል። ያ ስለዚህ ከእንደዚህ ማለት እንትን የምንለው የምንኮንነው ወይም የምናወግዘው ሰውን አይደለም። የምንኮንነው እና የምናወግዘው ሰውን ሳይሆን መጥፎ ስራን ነው። የምንኮንነው የሆነ ፑር የሆነ አመለካከትን ነው እና በዚህ መልኩ ሁላችንም ያዘው ነው። ዘመን በጣም ኔትወርክ እያዘ ነው። በምንችለው መልኩ ነገ ተመሳሳይ ድርጊት በሌሎች አካባቢዎች እንዳይፈጠር ማስቻል ነው። በተለያየ መንገድ በአካባቢያዊነት አድርገው አርቲኩሌት አድርገው ሲጽፉ ያየን እህታችን ናት የተዞለመችው። ያንተንም ከሆነ እስኪ እኔ ልጠብቅ፣ እስኪ ሌሎች ግቡና እኔ እንትን ልበል አለሁ። እኔ ላዳምጥ እገባለሁ። እኔ ቱርክ ሲስተካከል እሺ። ድምጽ ትንሽ ይቆራረጥ ነው። ከአንተ ነው ይሄ ፎቶ። ይቅርታ ከፖሊስ እየወጣ ነው ሚዲያ ላይ። እኔ እንጃ። እኔ አሁን እንዳለ በቃ አሁን ሚዲያው ተላላ የፎቶ የኔ እንትን ሪማስ እስኪ እንትን ብሎ እኔ ኔትወርክ ያዘኝ ይመስለኛል።
ቆያ እኔ ብዙ ፎቶ አሁን የደረሰኛል አሳያችኋለሁ። ኦኬ ሞቤ በጣም ኦኬ ኮሜንታተሮች ግን ወላሂ እህት ምናልባት እህት የአዲስ አበባ ፖሊስ ላይ ነው ዘገባው ነው ያዝ ግን ወላሂ ከሴቶች ነው የተፈጠራችሁት። እናት አላችሁ፣ ምንም ነገር ቢሆን እናት አላችሁ። ነጁ ታያቸው ለነዚህ ሰዎች ልጅ ላይ ቢሆን ነጁ ፕሊዝ ለነዚህ ሰዎች መልስ መስጠት አይጠበቅብሽም። ጀስት ሊቭ ዘም። እኛም ማድረግ ያለብን ነገር እናደርጋለን። እዚህ ጋር ከታች የሚጽፉ ምናምን ለእነሱ ይሄን የሚፈልጉት፣ እኛ ደግሞ ትኩረት አንሰጣቸውም። ነጁ ታያቸው ቴንሽን ለመሳብ ነው። ጭራሽ ኮሜንት አትይ፣ ምንም አይጠቅም። እዚህ ጋር የምንወያየው ነው የሚጠቅመን። እንትንሽን ኤነርጂሽን ይህንን ነገር ምን አለ መሰልሽ፣ አንዳንዴ እነዚህ ጥቃቅን ነገሮች በጣም ቫይራል ይወጣሉ። አሁን ይህን ነገር ልጁ እያወራ ያለው ስለምን መሰልሽ? ስለ ሃይማኖት ነው እያወራ ያለው፣ ስለ ሙሐመድ ምናምን እያወራ ነው ያለው። ነጁ አንቺ የምትናጀ ከሆነ ታች ውረጅ። እንትንሽን በኮሜንት ከእነሱ ጋር ተነጋገሪ። ሶሪ ነጆ ያወረድኩሽ ከይቅርታ ጋር። ስለዚህ እኛ አሁን የምንፈልገው እዚህ ጋር ቁጭ ብለን መረጃ ስለ ጉዳዩ ምን ማድረግ አለብን፣ ለዚች ልጅ ፍትህ እየጠየቅልናት ነው። እነዚህ ደግሞ አግባብ ጥያቄ ነው። ስለዚህ እኛ እዚች ጋር ዊዶን ሀፍ ታይም ለእነዚህ ከታች ቁጭ ብለው ለሚጽፉ ለእነሱ መልስ ለእነዚህ እያሉ ነው እንደዚህ እያሉ ነው። ተያቸው ይበሉ። ሞዴሬተሮች አሉ፣ ቤቱ የሚጠብቁ ልጆች አሉ፣ እነሱ ስራቸውን ይሰራሉ። ስለዚህ ኢነርጂያችን መጨረስ የለብንም። ጠይብ እሺ። ዘመን ትንሽን የሚውት ላረገ ነው። ድምፅ አለ አንተ ጋር በጣም ይረብሸናል። እንደገና ወተግባ ይሰማል። አሁን እንደው ይሰማ ጥሩ ነው። በነገራችን በጣም ሰቃጥዬ ተናድጄ አሁን ትሰማለሽ። በዚች ልጅ ምክንያት ትሰሚያለሽ። አሁን ኔትወርክ ዘመን አስተካክሉ። ኔትወርክን ዘመን ኢንተርኔት ብዙም ያው ኢትዮጵያም ስለሆነ ሊሊ ስጠይቅ ነበር። ፎቶ የተለቀቀ ፎቶ ነው። እሺ የፖሊስ ነው የለቀቀው። አይቼዋለሁ፣ ግን አንብቤዋለሁኝ። ሙቤ ልወጣ ነው ከይቅርታ ጋራ። እሺ ቁጥር አስቀምጬልሃለሁ የአሰልጣኙን። አስፈላጊ ከሆነ ሌላ ቦታ እየተፈለግኩ ስለሆነ ኢንሻአላህ እንገናኛለን። እሺ ታንኪዩ። ለመርሐባ ሁላችንም ሹክራን። አዲስ ነገር ካለ ነይና ሰውቂን አንቺ ምን ዛይደሽ። ኦኬ እኔ ልኬልሃለሁ በውስጥ። እሺ አይወለው። ኦኬ ሰላም እንገናኝ። እሺ طيب اخت محمد ቀጥይ። መርሐባ። እኔ ማለት የፈለግኩት ነገር ምን መሰለህ ሞቤ፣ እነዚህ ልጆች ከዚህ በፊት ተይዘው የተለቀቁበት ምክንያት ፖሊስ ሊያሳውቅ ይገባል፣ ለህዝቡ ራሱ ማለት ነው። ምክንያቱም ቪዲዮ የዛሬ አይደለም፣ ሁላችሁም ሰምታችኋል፣ የቆየ ነው። አሁን አጋጣሚ ቫይራል ወጣ። አላህ የልጇን እውነት እንዲያወጣላት ፈልጎ ነው በእርግጥ ቫይራል ያወጣው። እና ያልገባኝ ነገር ምን እንደሆነ ታውቃላችሁ? ፖሊስ እያጣራ ነው ማለት ምንድን ነው የሚያጣራው? ለምሳሌ አንዲት ግለሰብ ይች ልጅ አሁን ማለት ነው የሰው ምስክር ሳይኖራት የፋይል ማስረጃ ሳይኖራት ፖሊስ ጣቢያ ሄዳ የሆነ ሰው እንዲህ አደረገኝ ብላ ቢሆን ኖሮ ኦፍኮርስ በቃ ምልክት የለም ሰውነቷ ላይ፣ ቪዲዮ የለም፣ ፎቶ የለም፣ ምስክር የላትም፣ ምንድን ነው ብሎ ማጣራት ይገባዋል። ግን ከውጭ እስከ ቤት ውስጥ ድረስ እየቀጠቀጧት እየዛቱባት የሚያሳይ በቃ ግደሉኝ እያለች ነበር እኮ ሊሊ፣ ሰምተሽ ከሆነ አንድ ቪዲዮ ላይ እኮ በቃ ከፈለጋችሁ ግደሉኝ እስከ ማለት ደርሳ ነበር ልጅቱ። እንደዛ ማህፀኗን ሳይቀር ሆዷን ሳይቀር እየቀጠቀጡት የነበረ ሰው ፖሊስ ምን አይነት ማስረጃ ነው የሚፈልገው? 10 ወር ሙሉ ለዛው 2 ቀን 3 ቀን 1 ሳምንት ምናምን እኮ ችግር የለውም። እሺ ማንም ሰው ህግ አጣርቶ ነው የሚፈርደው። ግን 10 ወር ሙሉ እየተጣራ ነው ማለት ይሄ ፌር አይደለም። ሲጀመር ፋይል አላት ልጅቱ፣ ማስረጃ አላት። ስትደበደብ የሚያሳይ ቪዲዮ አለ። ይሄ ቪዲዮ ሰውነቷ ላይ ራሱ በሰዓቱ የሆነ ጠባሳ ይኖራል እንጂ እንደዛ ተቀጥቅጣ መቼም ቪዲዮ ራሱ ባይኖር ሰውነቷ መቼም ኖርማል አይሆንም። እንደዛ ሁና ያን ያክል ለ2 ወርደውባት እንዴትም እኔ ብቻ በጣም ከባድ ነው። ስለዚህ ለፍርድ ቤት እንኳን የሚሆን ቪዲዮ ነው ያለው። በነገራችን ላይ ትልቅ ምስክር መሆን የሚችል ቪዲዮ፣ የሰው ምስክር አያስፈልግም። የቪዲዮ ምስክር በቂ ነበረ። አላቅም ህግ የራሱ የሆነ የሚፈትሽበት መንገድ ይኖራል። ልጅቷን ግን ግደሉኝ እስከ ማለት ድረስ ስትል ነበር እኮ። ግደሉኝ በቃ ከፈለጋችሁ ግደሉኝ እያለች ነበረ። ድብደባቸው ጠንቶባት ማለት ነው። ገብቷቸዋል። ሁለተኛ ነገር ደግሞ ልብ ልትሉት የሚገባው ነገር ቪዲዮ ላይ እኔን የምታውቂኝ እኛን የምታውቂን በምንድን ነው? በመቀጥቀጥ እኮ ነው፣ በመደብደብ እኮ ነው። ሰው አይደለ እንዴ ሲያስፈራሯት ነበረ። እኛን እኮ የምታውቂን በመደብደብ ነው እያሉ ሲያስፈራሯት ነበረ። እኛም በመደብደብ እያሉ ሽ እንዴት ብኛኛ ስንታጠፍ ያለሽ እያሉ እየዛቱባት ነበረ። ሙቤ እነዚህ ልጆች ወንድ ደብድበው ያውቃሉ አሉ። ኦኬ ልንገር፣
ተደራጅተው የመጀመሪያ አይደለም። ከዚህ በፊትም በሃይማኖት ጉዳዩን ደግሞ ወደ ሃይማኖት ማዞር የምትፈልጉ ሰዎች ይሄ ፎቶ ከዚህ በፊት አሁን ትናንትና ተነግሮኛል። ወንድ ሁሉ ደብድበዋል ከዚህ በፊት እነዚህ ልጆች። የአካባቢ ፖሊስ ይሄን እያወቀ ነው ልጆች እየለቀቃቸው። አሁን ደግሞ ሌላው ግራ ግብት ያለኝ ነገር ለምንድን ነው ቪዲዮውን ፖስት ያደረገው ሰውዬ እየተፈለገ ያለው? ለምንድን ነው? ሊያስሩት ነው? ለምን ለቀክ ብለው? እነዚህ ማን ናቸው? እዚች ጋር እናቷ ናት፣ የልጇ እናት። ይሄ ፖሊስ ጣቢያ ነው መሰለኝ። ፎቶ ፖሊስ ጣቢያ እናትና ልጅ ናቸው እነዚህ። ኦኬ እኔ ግራ የገባኝ ለምንድን ነው ቪዲዮ ፖስት ያደረገው ሰውዬ የሚፈለገው? ማንስ ቢያደርገው? ማንስ ቢፖስቷስ? ፖስቷ ቢሆን ልጅቷ ራሷ ፖስቷ ቢሆንስ? መብቷ ነው። መብቷ እንደገና ይግባኝ ማለት ትችላለች። ሁላ ፍርድ ከተፈረደ ራሱ ለምንድን ነው ልጁ የሚፈለገው? የፖስተው ሰው እያጠራ ነው። ሀውካም እየገባኝ አይደለም ይሄ ነገር። ሁለተኛ ነገር ደግሞ ዘመንን ፈልጌው ነበር። ለምን እንደወጣ አላውቅም። ይመጣል ሶሻል ሚዲያ ላይ ይሄ ልጅ ማን ነው? ይሄ ነው አሰልጣኝ። ይሄ ከእሷ ጋር አይገናኙ። የቆየ የፖስተችዋ ልጅ አካውንት ላይ ያለው ይሄንን አንሳሙ ወይ ጉዳዩን ወደ ፖለቲካ ማዞር የፈለጉት በዚህ ምክንያት ነው። እኔ ያስረዳሃለሁ። አንሳው ይሄን ፎቶ ተለጥፈዋ ተጠቀሙ። ጉዳዩን ወደ ፖለቲካና ወደ ሃይማኖት እንዲዞር አንፈልግም እኛ። ወደ ሃይማኖት ያዞሩ ስሎች አሉ። ልክልሃለሁኝ። ፌስቡክ ላይ ተጽፏል። ፌስቡክ ላይ ተጽፏል። ያን ሰው እኛ በምንሄድበት እንሄድበታለን። እች ልጅ አባያውን አውልቃ ጥለዋለች። ሊሊስ ስናገር ነበር ቅድም። እዚህ ጋር መስቀል ያደረገች ልጅ አለች። ሃይማኖትን መናከር አንችልም። በሱሪ ነበር ሲደበድቡ የነበሩት። ሃይማኖት አያገባውም። እዚህ ጋር እኔ ፌስቡክ ላይ በደንብ አይቼ ነው የመጣሁት። ቅድም ሊሊ እንዳለችው ይሄ ከሰብአዊነት ጋር የሚገናኝ ጉዳይ ነው። ይሄ ኢሰብአዊነት ነው የተፈጸመባት ልጅቷ ላይ። መነጋገር ያለብን በዚህ ልክ ነው። ከዛ ውጭ ግርግር አያስፈልግም። ዘመን መልእክቴን ታዳምጣለህ ብዬ አስባለሁኝ። በዚህ ሰዓት ለልጅቷ አካውንት አይደለም የሚያስፈልጋት፣ ፍትህ ነው የሚያስፈልጋት። ከዚህ በፊት ከጎኗ ማንም ስላልነበረ፣ ህዝብ ስላልነበረ ተደብድባ ህግ ራሱ የህግ የበላይነትን ሳያሳይ ለቋቸዋል እነዚህ ልጆች። ዛሬ ግን ህዝብ ከዚች ልጅ ጎን ሆኖ ይች ልጅ ፍትህ እንድታገኝ ማድረግ ነው የሚገባው እንጂ እናቷን በየገዝቱ እየወሰዱ ቀጠሮ ተይዟል። ላይ ራሱ ማታ በየቤቱ እየሄዱ እናቷን ቪዲዮ መቅረጽ፣ በየቤቱ እየሄዱ አካውንት መክፈት እኔ አልስማማም። በዚህ አጋጣሚ አልስማማም። ትረዳለች። አሁን እንረዳታለን። አሁን ግን ጊዜው አይደለም። አብዛኛው ሊሸቅልባት ነው። አብዛኛው በነገራችን ላይ አሁን እናቷን ምናምን እኔ ጋ ምናምን የሚሉ ሰዎች ትረዳለች ምናምን አብዛኛው ለራሳቸው ነው፣ ለራሳቸው ጥቅም ሲሉ ነው። ተስማምተው ነው የሚያመጧት። መቼ ጠፋብን የኛ ብለን እንነጋገርበት። ምክንያቱም ፌስቡክ ላይም ቲክቶክ ላይም የተጀመረ ነገር አለ። እናቲቱን የልጅቷንም አካውንት እንዳትለቁ በዚህ ሰዓት አንፈልግም። በዚህ ሰዓት የሚረዳ የለም። እንዳትረዱም ነው የምንለው። ምክንያቱም የምንፈልገው ፍትህ ነው በዚህ ሰዓት። ልጅቷ አዎ ድሃ ልጅ ናት። ኢትዮጵያ ውስጥ ድሃ ብርቅም ድንቅም አይደለም። የእኛም እናቶች ድሃ ናቸው። የእኛም ቤተሰቦች ድሃ ናቸው። ትረዳለች። አዎ ትረዳለች። ታጠቅ ሚዲያ ራሱ አረብ ሀገር ወጥታ መስራት የምትፈልግ ከሆነ ሙሉ ዋጫዋን ወስጄ የፈለገችበት ሀገር ወስደታለሁ ብሏል። በቃ ሲጀመር ገብተዋል። አስፈላጊ ከሆነ እኛም እናዋጣለን፣ እንረዳለን፣ እናሰባስብላለን። ግን አሁን አይደለም ዘመን። አሁን የምንፈልገው የዚች ልጅ ፍትህ ማግኘት ነው የምንፈልገው። እናቷንም እሷንም በየገሱ እየተገባ ማንም አበባ እንዲለቅምባት፣ ማንም እንዲሸቅልባት፣ እንዲሁም ደግሞ በእሷ ስም እህቶቻችን እንዲበሉም አንፈልግም። አካውንት እንዳለቁብን ከዚህ በፊት ፖሊስ ተይዟት ለቋታል። ለምን ለቀቃት? ይሄንን እንደ ሚዲያ ሰው ቲክቶክ ላይ ያለን እንደ ቲክቶክ ተጠቃሚ፣ ፌስቡክ ላይ ያላችሁ በፌስቡክ ዘርፍ የዚች ልጅ ፍትህ እንድታገኝ አድርጉ። ወንድሞችና እህቶች ተባብረን ማለት ነው። እነዚህ ልጆች ከዚህ በኋላ እንደዚህ አይነት ድርጊት እንዳይፈጽሙ ማህበረሰቡ፣ የአካባቢው ሰው በተለይ የሰፈር ሰው በተለይ እንዲያገላቸው ማድረግ አለብን እነዚህን 3 ልጆች። ከዛ በመቀጠል ደግሞ ጉዳዩን ወደ ዘርና ወደ ሃይማኖት ሊወስድ የሚፈልጉ ሰዎችን ተቃወሙ። በዚህ ፎቶ ምክንያት ሰው ወደ ዘር አዝሮታል። ይሄ ሰውዬ አይመለከተውም። በሂጃቧ ምክንያት ደግሞ ወደ ሃይማኖት ተሸፋፍነው መሸፋፈንን የምንቃወመው ለዚህ ነው ብሎ የጻፈ ሰው አለ ፌስቡክ ላይ። ይሄን እንቃወማለን። እኛ እስልምናችን ይሄንን አያዝም። እኛ አባያችን እንደውም እኛ ሁሉ በአባያ ሁሉ በሂጃብ ሁሉ ቀልዳለች። አባያዋን አውልቃ እንዴት ነው የወረወረችው? ሊሊ በደንብ አይታው ስትናገር ነበር ቅድም። ስለዚህ ይሄ የሃይማኖት ጉዳይ አይደለም። ይሄ የዘር ጉዳይ አይደለም። ይሄ የሰብአዊነት ጉዳይ ነው። ሙስሊሙም ክርስቲያኑ፣ አፋር፣ ቤኒሻንጉል ሳትሉ ፍትህ ጠይቁላትና መብት ይገኝላት፣ ፍትኋ ይስፈንላት፣ ካሳም ይገባታል። ለምን
ዜጋ ሆና በሀገሯ ላይ ህግ ፖሊስ ጉዳዩን ይዞት እያጠራሁ ነው ብሎ 11 ወር ሙሉ ምን ሲያደርግ ነበረ? ከዚህ የበለጠ ምን ማስረጃ ነው የሚፈልገው? ህጉን ባናውቀውና ደግሞ የህግ ባለሙያዎች ባንሆንም እንኳን ደግሞ የቪዲዮ ማስረጃ እያለ ምንድን ነው የሚያጣራው? ይሄን ነው እኛ ፖሊሶቹን መጠየቅ የምንፈልገው። ምክንያቱም ዜጋ ነን እኛም ነገ ጧት ልጆች ይኖሩናል። የእኛ እህቶች አሉ ኢትዮጵያ ውስጥ። ስለዚህ ምንም አይነት አካውንት እንዳትለቁ፣ ምንም አይነት እናቷን አታስቸግሩ። ትልቅ ሰው ናቸው። እርዳታ ካስፈለገ ትልልቅ ሰዎች አሉ። 3-4 ሰዎች ስፖንሰር ቢያደርጓት መታገዝ ትችላለች። የሆነ አጀንዳ ይኸው እዚህ እኔ ውጭ ወስጄ አስተምራታለሁ ወጪዋን እችላለሁ እያሉ ነው ብዙ ሰዎች አሉ። የሆነ አጀንዳ ነው እዚህ ያሉ እህቶቻችን። ሙቤ ይኸውልህ ወዲያውኑ እኛ ኢትዮጵያ ውስጥ ሀቂቃ እኛ ያስቸገረን ሰላሙ ነው እንጂ ድህነት ብርቃችን አይደለም። እውነት እናውራ ከተባለ ልክ የሆነ ነገር ችግር ሲፈጠር ልክ ድህነት ብርቅ እንደሆነ ሰው እንደሆነብን ድሀ አይተን እንደማናቅ የተቸገረ አይተን እንደማናቅ ሩጠን ቶሎ ብለን ወደ ገንዘብ የምንሄደው ነገር አለ። ክብር ይበልጣል። በነገራችን ላይ 90% ኢትዮጵያ ውስጥ ድሀ ነን። በቃ ክብር ይበልጣል። ሁሉም ሰው ውሃ ሽጦ እንጨት ሰብሮ ነው ያደግነው። እናቶቻችን ያሳደጉን ብርቅና ድንቅም አይደለም። ብዙም አታካብዱት። ያስቸገረን እኛ መብታችን አለመከበሩ ነው። ያስቸገረን ፍትህ አለማግኘታችን ነው። ያስቸገረን በሰው ሀገር መገዳደላችን ነው። ያስቸገረን ሰው በድህነቱ በሀገሩ ላይ መኖሪያ ማጣቱ ነው እንጂ ቆሎ ቆርጥመን አይደለም እንዲያደግ ነው። ወይ ቂጣ በልተን አይደለም እንዲያደግ ነው። ልክ ነሽ ወላሂ። ድህነት መቼ አስቸገረን? መዲነተል ሙነወራ ላይ እኮ ወንድሙን የገደሉ ትናንትና ወደ ሳምንት እኮ አልሆነው አይደለ እንዴ? አሁን የሆነች ልጅ ስትነግረኝ ነበር። በኋላ እስኪ አጣርቼ ያልኩት እኔ እነግርሃለሁ። ችግር የለውም አለ ትናንትና ወንድሙን አልገደለም እንዴ መንገድ ላይ? እና ተቸግሮ ሶሻል ሚዲያ ላይ ለመጣ ሁሉ አካውንት እየለቀቅን እስከ መቼ ነው የሚሆነው? ድህነታችን ለእኛ ክብራችን ሆኖ ነው የኖረው። እንደውም ተው ድህነት መጥፎ ነገር ነው ኦፍኮርስ፣ ግን የኛ ያስቸገረን ፍቅር፣ ሰላም ማጣታችን ነው። እና ለዚች ልጅ ፍትህን ጠይቅ። ቅድሚያ ጉዳዩ ወደ ዘር ነው ወደ ፖለቲካ ወደ ሃይማኖት ሳይሄድ ተበድላለች፣ ፍትህ ታገኝ፣ ካሳ ታገኝ፣ ህጉ ይካሳት። የድህነት ችግር ካለ የገንዘብ ችግር ካለ ደግሞ ቀጥሎ ማድረግ ያለብንን ነገር እናደርጋለን ነው የምለው። ትክክል ካልሆንኩ ታርሙኛላችሁ ከይቅርታ ጋር። በጣም ጥሩ ነገር እየተናገርሽ ነው። ሌላ አንድ ነገር ዘመንም አለ። እሺ ቴንኪው። ድርጊቱ ይሄን ያደረጉት ቤቷ እናቷ ቤት አባቷ ቤት ነው የሚባለው ደግሞ በጣም ፔንፉል። በቃ ይሄ የሚያመው ቤታቸው ድረስ ሄደው ነው ይሄንን ሁሉ ያደረጉት። በጣም የሚያሳዝነው እንትን ኢንፎርሜሽን ትክክል ካልሆነ እያረማችሁ። እሺ ዘመን በመሀል ልግባ እያልክ ነው። ያው ኔትወርክ የለህም ግን አውራ። እሺ አሁን ሲሰማል ሙይ ያው ትሰማለህ ግን አትታይም። በነገር ደምዝዝሃል፣ አትታይም። መሰማት ትሰማለህ ግን ፕሮፋይል አይታይም። ምንድን ነው እንግዲህ ያው አካውንት ሆኖ እንዴት ነው ኔትወርክ የማይታይ? አሁን እሳ ዋና ይሰማል። ሙቤ ትሰማናለህ፣ አውራ። ዋና መሰማት ነው። አይ ምንድን ነው የመጀመሪያው እህቴ፣ ሁላችሁንም ሰላም አለይኩም ብያለሁኝ። ሪማስ ክርስቲያን እህት ወንድሞቼ ደግሞ ሰላም ብያለሁኝ። የመጀመሪያው ነገር ምንድን ነው ልጅቱ ይህ ሁሉ ከእንትኑ ልነሳ ከእሷ ከእህቴ ሀሳብ እና እንትኑ ምንድን ነው ስሙ እያጣራን ነው ያሉት ምንድን ነው ድሀ ስለሆነች ነው መጀመሪያ ላይ እነሱ የተለቀው ከዛ እንደገና በ10ኛው ወሩ አሁን ጉዳዩ የተያያዘው በሽምግልና እና በጉዞ በእንደዚህ በጎን ስለተሄደና ስለተለቀቀ እንትን ስለተባለ ነው እያጣራ ነው የተባለው እንጂ የአንድ ሰው ጉዳይ ያውም ምንም ኤቪደንስ የማያስፈልገው በኮምፒውተር ቤዝድ ቼክ መደረግ የሚችል እሷ ላይ ያ ሁሉ ጥቃት ደርሶባት ምንም የምታጣሪው ነገር የለሽም። ልታጠር የምትችው ነገር እያጣራ ነው የተባለው ለወጉ ነው ኢነሰንስ ማህበራዊ ሚዲያ ላይ ቫይራል ስለመጣ ሀሳቡ ግዴታ ያው ፖሊስ በቸልተኝነት እንዴት ይሄን ይለቃል የሚለውን ነገር ለማንሳት ወይም እሱን ነገር ከነገሩ ወደኋላ ለማለት የተደረገ ነገር ነው። ይህን አንድ እንድትወስጂ ይፈልጋሉ። እነሱ እያጣራ ነው የተባለው ምንም ለአቃቢ ህግ ጉዳዩን ልከነዋል። አቃቢ ህግ ጉዳዩን የተከታተለ ነው ማለት ልጆቹ ድርጊት ፈጻሚዎቹ እዛው አሉ። ከዛ እንደገና ደግሞ የተበደለችው እዛለች መረጃዎቹ ኤቪደንሶቹ አሉ። ያ ነው ከህግ በኩል ያለው ሁኔታ ማለት። ሁለተኛው ነገር ምንድን ነው
የልጆቹ ባህሪ ኦልሬዲ ይታወቃል። ትምህርት ቤትም ልጆችን የተሰበሰቡ እየሄዱ እንደሚደበድቡ እንደሚሉ ሁሉም የአካባቢ ማህበረሰብ እነዚህ ልጆች እናውቃቸዋለን፣ እንዲህ አይነት አስተዳደግ ያላቸው ናቸው ተብሎ ነው እንትን የሚለው። ወደ እንትኑ ስንመጣ ይቺ ልጅ ለምንድን ነው እንደዚህ የተደበደበችው ወይም ፍትህ እስካሁን ደግሞ ያላገኘችው? የተሻለ ቤተሰብ ልጅ ብትሆን የተሻለ ቤተሰብ እናትና አባቶቿ የተሻሉ ሰዎች ቢሆኑ ኖሮ ማንም እንደዚህ መቶ እንትን አይላትም ነበረ። ምንድነው ስሙ ልትመች ትችላለች፣ ማንም ሰው እኔም አንቺም ሁላችንም ልንመጣ እንችላለን። ፍትህ ግን ወዳው ታገኛለሽ። ምን ማለት ያው መኒ ስፒክ ስለሚያደርግ ማለት ነው። ሙቢ ገንዘብ ነው ፍትህ ያሰጥሻል፣ ምንም ጥርጥር ስለሌለው ማለት ነው። ከዛ እቺ ልጅ በዚህ ደረጃ ላይ ካለች አሁን ለምሳሌ ድህነታችንን ስላለ ነው ምናምን ኦብቪየስሊ ከሆነች ሁለት ማለት አንድ አት ታይም ለምሳሌ ፍትህ ይቀድማል፣ ምንም ጥርጥር የለውም። ክብር ነው የመጀመሪያው ነገር። ምንድን ነው የሰው ልጅ ክብሩ ምንም ያለ ምንም ከን ድህነቱንም ይሁን ቁምጥናውንም ይሁን ቁንጅናውንም ይሁን ሁሉንም ይዞ በክብሩ ሊኖር ይገባዋል። ማንም ሰው ክብሩ ላይ ሊረማመጭንም እንደገና ደግሞ ስለ ሰው ልጅ ክብር ያለውን እንትን ነገር አስቀምጦልናል። ቀደምም ተናግሬ ያለሁኝ ሙቤ የአንድ ሰው ክብር ከካዕባ ክብር በላይ ያው እንትን ምለው የአንድ ሙእሚን ክብር ማለት ነው። እና ደግሞ ሰው ናት። በቃ እንደ ሰው ደግሞ ያለ ክብሯን ደግሞ ልንጠብቅ ይገባል፣ ሰውም ስለሆነች ማለት ነው። እሱ ካለ የዚች ልጅ ክብርም ፍትኋንም ምንድን ነው እንትኑ ለምን እየተጠየቀ ምናምን እኔ ለምሳሌ እንዳ ሀሳብ ዝም ብለሽ አግሪ ልታደርጊበት ትችላለሽ። አሉ ሰው አበባ ሊሰበስብ በሷ ልሽውን ልልሽ አይደለም። ለምሳሌ አሉ ሰዎች እንደዚህ አይነት አጀንዳውን ይዘው ግዴታ ቢሆነች ኢሹ ስትነሳ ነስተል በቃ 8 ቀን 10 ቀን ይዘው ቁጭ ብለው ብዙ ነገር የራሳቸውን እንትን ሀሳብ የራሳቸውን በተለያየ ጊዜ ማለት ልጅ ሂደት የዚችን ልጅ ሁኔታ የጠበቃም ተንትን ተባለ። እሷም ትምህርቷንም ሀገሯ ላይ ተማረች፣ ወደ ውጭም ሄደችም። በሀገሩ ውስጥ ባለው ሁለቱንም አቴት ታይም ማድረግ ይቻላል። በምንድን ለምሳሌ ግዴታ በቃ ሁሉም ሰው ማድረግ ሳይሆን በልና እዛ አካባቢ ላይ ያሉ ተጽዕኖ ፈጣሪ ወንድሞች፣ ኸይር ስራ ላይ የተሰማሩ ወንድሞች ሄደው እናቴቱ እንትን ብሎ አንድ አካውንት የእናቴቱና የልጅቱ ተከፍቶ ወገን በዚህ በኩል ይረዳል። እንደገና ደግሞ የህግ ደግሞ ከለላ ደግሞ የሚሰጣትና ፍትዋን የሚከታተልላት ሰው ደግሞ በጎን ይደረጋል። ያኔ ሀገሬ ላይ ለመማር እፈልጋለሁ እዚሁ እንትን ማለት እፈልጋለሁ የምትል ከሆነ ሀገሯ ላይ ትማራለች። እንደ ወንድም ታጠቅ ደግሞ ወደ ውጭ እንወስዳት፣ ወደ ሌላ አካባቢ እንወስዳት የሚሉ ሰዎች ካሉ ደግሞ እነዚህ ሰዎች እንደገና ደግሞ እነሱ እንደው ማገዝ ይችላሉ። እና እንዲጋፉን አቴት ታይም ማድረግ እንርዳ ከተባለ ደግሞ እንርዳ ከተባለ ነገሩን ሁነቱን አቴት ታይም ዛሬ ላይ ካልተረዳች እና ካለች ነገሮች ሲዘገዩ ነገሮች እንትን ሲሉ ምናምን እየተረሳን ሀገራችን በየቀኑ አጀንዳ ባጀንዳ ቅድም ያልሽው አለ መዲናቱል ሙነወራ ላይ ወንድማማች አጋጣሚ ብቻ አንዱ ዘመዴ ነው አንዱ እንትን ነው ከሟቹና ከእንትኑ ማለት ነው። እና ቅድም እዚሁ ላይ እየጻፉ ነበረ እዚህ ምንትና ሳኡዲ ድንበር ላይ ላይቭ ላይ አንዱ እንትኑን እያረደ ነው ምናምን እንደ አጀንዳ ባጀንዳ ላይ ያለን በዚህ ያለን ይቺ ልጅ ዛሬ ላይ እዚች ልጅ አጀንዳ ዛሬ ከጉንትን ይዘን ካላቆምላት ዛሬ ካላቋቋምላት ዛሬ ላይ እንትን ካላላት ነገ በምን አጀንዳ የእሱ አጀንዳ እንደሚሸፍን አታውቂውም። ወቅቴ ይህ ነገር እንደዛ እንትን የምለው እና እኔ በዚህ ፐርስፔክቲቭ አይቼው ነው እንትን ያልኩት። ሀሳቤ ክፍተት ካለበት የኔም ሀሳቤንም ለመዋጥም ሹክራን ሀቢቢ። አረ ትንሽ ጀማው ትንሽ ኮፕሊንክ አድርጎ እኔ እኮ ምን እንደማድረግ ነው እንጂ ጊፍትም እንዳልሰጥ ዘጋብኝ። እስኪ አልከፍትም አለ እኔ አንበሳ ብታወርድ ይስተካከላል። አዎ እሰጣለሁ፣ ግን እምቢ አለ ዘጋብኝ። ጊፍት መስጠትም አልችልም፣ ምን እንደሆነ አላውቅም። ያው ይሄ ነገር የሚቃወሙ ሰዎች አሉ ማለት ነው። ይሄ የሚያሳየው አሉ የሚኖሩት ለምንድነው ታውቃለህ? ይሄ ሰብአዊነትም ልክ እንደዚህ እንደ ደብዳቤዎቹ አይነት ሰዎች እኮ አሉ። በአካል አግኝቶ አይደበድቡንም፣ አንገናኝም። ስለዚህ አረ ቅድም ነጁን ሲያስፈራሯት ነበር። ለዚህ እኮ ነው ያወረድኳት። እሷ እኮ ምን ያመጣል እዚህ ማስፈራራቱ? ዞሮ ምን አለ መሰለህ ሙቢ፣ አሁን ብዙ ጊዜ እንደ ዘመን እንዳለው ማለት ነው በቃ አዳዲስ አጀንዳዎች ሲመጡ እዛ ነገር ላይ ብቻ የተወሰነ ቀን እንሄድበትና የት ነው መጨረሻው ምናምን ሳንል እንትን የምንልበት ነገር አለ። እንደኔ ሀሳብ ኦፍኮርስ ገንዘብ ያስፈልጋታል ልጅቱ። ግን እኔ ስቲል የህግ ባለሙያዎቹ እና ፖሊሶቹ ላይ ራሱ ህዝቡ ተቃርኗለሁ በዚህ ሰዓት
ይሄንን ሁሉ የቪዲዮ ማስረጃ እያላቸው ለምንድን ነው የተለቀቁት? ለምንድን ነው እያጣራን ነው ብለው ይሄን ያህል ወር የቆዩት የሚለው በራሱ አንድ ክስ ስለሆነ የህዝብ ቅሬታ ስለሆነ በዚህ ሰዓት አፋጣኝ የሆነ ለህዝቡ መስጠት ያለባቸው ምላሽ አለ። እነዚህ ሰዎች ኮኔክሽን አላቸው እንዴ? ወንጀል ሰርተው ጣቢያ ገብተው ከተወሰነ ቀን በኋላ ከተፈቱ በቃ ምን ያመጣል? ማን ይናገረናል? ከዚህ በፊት እኛ ታስረን ይወተናል። አሁን እንቀጠቅጥሻለን፣ አሁን እንገባለን፣ ተመልሰን ከ1 ሰዓት ከ2 ሰዓት በኋላ እንወጥ። እንዴት እንደሚሆነው ልይሽም እንዴ? ያ ግን አሁን ያኔ ህዝብ አላወቀም። አሁን ህዝብ ስላወቀ የህዝብ በላይነት መታየት አለበት። ህዝብ እንደ ህዝብ መከበር አለበት። ህዝብ ተጽዕኖ እንፍጠር። አጀንዳችን ህጉ ላይ ይሁን። ለምን መሰለህ? ገንዘብ እኮ ያስፈልጋታል። ልታዋንተ ምንም እናምናለን እንደ ልክ እንደ ዘመን ግን አሁን ላይ ብር በመሰብሰብ ይሄ ማህበረሰብ አጀንዳ ሲመጣ ብር መሰብሰብ ይወዳል። እኔ አስረግጬ ነው የምነግርህ። አሁን የአካውንት ከተለቀቀ ተረስቶ ወደ ብር መሰብሰብ ነው የሚሄደው። የእንትና እናት ተውሸታለሽ። ትንሿ ማን ነበር ስሟ? ማን ነው የተደፈረችው ኢትዮጵያ ላይ? ትንሿ የፌቨን ጉዳይ እናቷ ሚዲያ ላይ መጣች፣ ከንቲባዋ ቤት ሰጣቻት ምናምን። ከዛ በኋላ ጠፋች። አሁን ምን ተባለ? የሆነ ቪዲዮ ልክልሃል። ትናንትና እንትና ሲናገር የነበረውን ነገር ምንድነው የምትፈልጊው? አዳዎች ተቀመጭ እያላት ነበረ። የሆነ ትናንትና ላይ ገብቶ ምንድን ነው እኛ እኔ ስልኳ ሁሉ ነበረኝ። ስንቴ ደጋግሜ ጽፌላታለሁ፣ ደውዬላታለሁ። አጀንዳ ጠፋች። ድሀ በድህነቱ ሀገሩ ላይ መብቱ ተከብሮ መኖር እንዳለበት። ኦኬ እች ልጅ ድሀ ስለሆነች አልተከበረችም። ዛሬ ደግሞ እኛ ብር ሰብስበን አካውንቷ ላይ 3-4 ሚሊዮን ብር ስለገባ እንዲያከብራት አይደለም የምንፈልገው። እንዲሁ ከነ ድህነቷ መከበር አለባት። ከነ ድህነቷ ህግ ተከብሮ ማየት አለብን። ገብቶሃል አይደለም? ዛሬ ህዝብ ትኩረት ስለሰጣትና ብር ስለሰበሰበላት ሳይሆን ከነ ድህነቷ ዜጋ ናት፣ የመከበር መብት አላት። ይህን አስረግጠን ማሳየት አለብን። እች ልጅ እኮ እንደዛ እንደመቷት ወቅት ልጅ ሁሉ ላትወልድ ትችላለች። ማህፀኗን እያለቻት ሆዷን እየመታቻት እዚህ ጋር በእርግጫ እያሏት ብር ምን ዋጋ አለው? ብር አሁን ልጅ ብትፈልግ ልጅ ያመጣላታል። ታዲያስ እኛ ድሀ ነን። ለድሀ ሁሉ ሰብስበን አንችልም። ገባህ አይደለም ወይ? ስለዚህ ድሀ በድሀነቱ ሀገሩ ላይ ይከበርና ይኖር። ፖሊስ ጣቢያው ፖሊሱ የሚከፈለው መንግስት ነው የሚከፍለው ደሞዝ። ልክ የአባቱ ንብረት ይመስል የፈለገውን ማሰር የፈለገውን መልቀቅ አይችልም። ፍርድ ቤቱ መዳኘት ያለበት ድሀውንም ሀብታሙንም ነው። ዘመን እኔ ይህን ሀሳብ ተረድተኛል ወንድሜ። ከነ ድህነቷ ያክብሩና ያሳዩን። ከነ ድህነቷ እንዲሁን እንደገረጣች ከዛ በኋላ እኛ ማድረግ ያለብን ነገር እናረጋለን። እኔ ቃል እገባልሃለሁ፣ ችግር የለውም፣ ቪዲዮ እንሰራለን። ግን ከነ ድህነቷ ተከብራት እንላት ይችልች። ምክንያቱም የነገን በእኛቶች ይደበደባሉ። በዚህ አይነት ኢትዮጵያ ውስጥ ሰራተኞች ይደበደባሉ ድሀ ስለሆኑ እኛ በሰው ሀገር መተን እኮ ሰርተን እኮ እየኖርን እኮ ነው። በድህነታችን ምክንያት ማንም ምንም አድርጎን እኮ አያውቅም እኮ። እንዴት ነው አንዲት ዜጋ፣ አንዲት ወጣት ልጅ፣ አንዲት ገና ያላገባች ያልወለደች ገና ልጃገረድ የሆነች ልጅ በሴት የምትደበደበው? እንዴት ነው? ለዚህ ነው እኔ ፌሚኒስት መሆን ሳይሆን የሚጠበቅብን ስርዓቱን ነው ማስተካከል ያለብን ብለው። ለዚህ ነው ደብዳቤዎች ሴት ናቸው። ምን ልትሆኑ ነው? አሁን ፌሚኒስቶች ምን ልትሆኑ ነው? ወንድ ላይ ስትንጫጩ በእንግሊዝኛ ሁሉ ቪዲዮ ተሰርቶ ወንድሞቻችን የሀበሻ ወንዶች ኢትዮጵያኖች ገዳፋሪ ናቸው፣ ገዳይ ናቸው ስታስብሎ የነበራችሁ ሰዎች አሁን ምን ልትሉ ነው? እስቲ ሴት ናት የደበደበቻት። ደግሞ ከነሱ ጋር ስርዓቱ ላይ ሄድበት ሞቤ ወላሂ ስርዓቱ ላይ ነው መኬድ አለበት። ፍርዱ ላይ ነው መኬድ አለበት። ወላሂ የገደለ ምን ይደረግ? ዋናው ፖይንታችን ወቅቴ ሶሻል ሚዲያ 4ኛ ህግ ነው ይባላል እና የሶሻል ሚዲያ አቅማችንን ማሳየት አለብን። ማሳየት አለብን፣ ግዴታ መሰጠት አለበት። ማለት ያኔ ህዝብ ጋር ስላልደረሰ ኦኬ 10 ሙሉ ወደዛም ወደዚህም ተብሏል። አሁን ግን በቃ ይሄን ነገር ሳትሰለች ሙቤ አንተም ሌሎችም እንደዚሁ ሳትሰለቹ ለወረት ሳይሆን እች ልጅ በስተ አላህም ወላሂ ይገኝባታል እች ልጅ ማለት ነው። ምክንያቱም አስቡት ለስንት ጊዜ እንደተደበደበች እና እስካሁን ራሱ ተሳቃ ነው ያለችው እነሱን በማሳሰሯ። ከዛ ተመልሰው ከመጡ በኋላ ከጠላት ጋር ጎረቤት ሆናችሁ መኖር ምን ያክል እንደሚከብድ አልነግራችሁም። እንግዲህ ልክ ነው፣ ከባድ ነው። አለም ላውራ እያለች ነው። አለም ሰላም ዋላችሁ። ሰላም ነሽ? አለም እንዴት ዋልሽ? ሰላም እግዚአብሔር ይመስገን። እድሉን ስለሰጣችሁኝ ከልብ አመሰግናለሁ። ችግር የለውም አብሽር። እና የጎረቤት ልጅ ነች እና አንድ ቤተሰብ ነች። ከዛ ሳውዲ አረቢያ ከሄደች 2 ጎሯ ነው፣ ጅዳ ነው የሚሰራው። ሴትዮዋ ቀን በቀን ነው የምትቀጠቅጣት፣ ትደበድባለች። እና የደረቷ አማታኝ ዛሬ እያለች ምግብ የለም ቤቱ፣ በጣም ነው የምታሰቃያ። ችግር ውስጥ ነው ያለችው።
ኦኬ አለም አሁን ይኸውልሽ ከአጀንዳችን እንዳንወጣ ይሄን ነገር ለእህቴ ሪማዝ ላኪላት ማስረጃ ካለሽ እውነት እንደምትይው ብዙ ጊዜ እኛ እንደዚህ አይነት መረጃ ይመጣል አብዛኛው ውሸት ነው የሚሆነው ወይ እሷ ልጅቷ ዋይፋ ሲዘጋበት ወይ ስልክ ስትከለከል እየተደበደብኩኝ ነው ምግብ ይከለክልኝ ብዙ የሚዋሹ የእኛም ጋር ችግር አለ ስለዚህ እኛ ለመረጃ አናወራም እዚህ ጋር አሁን አንቺ የምትይው ነገር ትክክል ከሆነ እዚች ጋር ሪማዝ አለች እህቴ ለእሷ መረጃውን ላኪላት ፎቶ ድምፅ ካለሽ መረጃ ላኪልን ከዛ በኋላ በዚህ ጉዳይ መነጋገር እንችላለን አሁን ግን እኛ ያለንበት በዚህች ልጅ ፍትህ እየጠየቅን ነው ስለዚህ በዚህች ልጅ ጉዳይ ላይ እንቀጥል ኦኬ ላኪላት በውስጥ ሊሊ ሰጥሻለሁ እኔ ለወጣም ስለሆነ አሁን የጀመርከው ነገር ውጭስ በጣም ጉድ እክቲም ፓወርፉሊ የተናገርሽ ነው በርቺ ቀጥይ በጣም አሪፍ ነው ዘመንም ሁላችሁም ጥሩ ነገር እያደረጋችሁ ያላችሁት እኔ እውነት ስራ ነበረኝ ማን ጋር ገብቼ ላውራ ብዬ በጣም እየፈለኩ ነው አንተን ያገኘሁት እና ከወሬ ያለፈ ነገር እየሆነ እንዳለ ደግሞ የምታውቀው በምንድነው ፖሊስ አሁን ፎቶቸውን እነዚህ ልጆች ከ10 ወር በፊት ተይዞ ዜና አልተደረገም ፎቶቸውም አልተለቀቀም እኛ እዚህ ጋር አንተ እክቲ ሁላችንም በመረባረባችን ቪዲዮ በመውጣቱ ፖሊስ ምን አደረገ ወደ ቀጣይ እርምጃ ሄደ የልጆቹን ፎቶ ለቀቀልን ከዛ ደግሞ እንደገና ያዛቸው የእነሱን ትልቅ ክፍተት ያሳያል እንደተማረ ሰው ይሄንን ከወሰዱ እኔ እግዚአብሔር የሾመውን መቃወምም አቅም የለኝም እየተቃወምኩም አይደለም ግን በተሰጠን ኃላፊነት በሀቅ ብንሰራ የዚች ልጅ ሀቅ ሚዲያ ላይ እዚህ ጋር አይመጣም ነበረ በቃ እዛው ጋር ገለው እዛው ከ10 ወር በፊት ሲደረግ ጥቅምት ላይ ነው እንግዲህ ይታያችሁ ትምህርት ሲጀምር ነው ለትምህርት ቤት ጓደኞቻችን ለማሳየት ነው ብሎ ኮንፊደንሻሊ ቪዲዮ ቀርጸው ይዘው እዛ አሰራጭተው ትምህርታቸውን ተምረው ጨረሱ እቺ ልጅ እንደዛ ፊዚካሊ ሜንታሊ ተጎድታ ትምህርቷን እንዴት ነው 11 ወር ተምራ የጨረሰችው ይሄንን ፍርድ ሳይሰጡ ልጆቹን መልሰው ወደ ትምህርት ገበታ ልከው እነዚህ ልጆች ስንተኛ ክፍል ይሆኑም አይታወቅም እስከዛ ትምህርት ድረስ እስኪደርሱ ልጆች እነዚህ ምን ተምረው ነው እዛ ትምህርት ቤት የደረሱት ምን ተምረው ነው ፊደል ምንድነው ክፍል እየቆጠሩ ነው የደረሱት እዛ ትምህርት ቤትስ ልጆቹን ምንድነው የሚያስተምሩት 10 ወሩን እንዴት እርምጃ ሳትወስዱ ልጆቹን መለሳችሁ አሁን ሚዲያ ላይ እንደዚህ ሲወጣ ፎቶቸውን ለቀቃችሁ የእናንተን ትልቅ ክፍተት አይተናል ለሌላ ጊዜ ግን እንደዚህ አይነት ይሄኔ እኮ በየቀኑ የሚመጣ ፖሊስ ኮሚሽን ላይ የሚመጣ ወንጀል አለ ተድበስብሶ የሚቀር ያላየ ነው ያልሰማ ነው እነዛን እንደዛ አይነት ቦታ ላይ የምትሰሩ ሚዲያን እንደዚህ ታያላችሁ እርግጠኛ ነኝ በፌክ ኔምም ቢሆን ገብታችሁ ታያላችሁ አንዳንዴ ሚዲያ ላይ ያለ ሰው ከእናንተ ተሽሎ እየተገኘ ነው ምንድነው አሁን አንድ እናት እኔ እናት ነኝ የእናትነት ድርሻዬን ለመወጣት ካልጣርኩ ቤቴን ካላስከበርኩ ወይ ደግሞ አንድ ድርጅት ኖሮኝ ድርጅቴን ለማስከበር የሚጠበቅብኝን ካልሰራው ገንዘብ ስላገኘው ብቻ እየተመገብኩ ደሞዝ እየወሰድኩ ወደ ቤቴ ሄጄ ተኝቼ ተመልሼ ቀን ሲደርስ ሰዓት ሲደርስ እየፈረምኩ ወጥቼ እኖራለሁ እንዴ እንደዚህ አይደለም የተሰማራንበትን ሙያ በአጠቃላይ እየፈጸምን ብንሄድ እንደዚህ አይነት ክፍተቶች ሀገራችን ላይ ባልተፈጠሩ እኔ አሁን የምኖርበት ሀገር ላይ እድሜው መናገርና መስማት የቻለ ልጅ ስለ ሀገሩ ተው ስለ ሰው ተው ስለ ስብዕና ስለ ሰዋዊነት ስለ ሀገሩ ለሚደረግ ህግ መጣስ መብት አለው ፖሊስ አይጠብቅም ማንንም አይጠብቅም ዳይሬክት ማድረግ ያለበትን አድርጎ ትክክል አይደለህም ብሎ ያስቆማል እርምጃ እንዲወሰድ ይደረጋል ስንተኛው ክፍለ ዘመን ላይ ነው ያለ ነው ዓለም እኮ በጣም ሄዳለች በሃይማኖት በምን እግዚአብሔርን በመፍራት ምናምን አንደኛ ነን እንባላለን እግዚአብሔርን መፍራት የተማርነው እንዴት ነው ሰውን ሳንሰማ ሰውን ሳናከብር ሰው የሚለውን ነገር ሳንመለከት ይሄን ሁሉ አድርገን መኖር እንችላለን ወይ
ማንኛችሁም ሌላ ኢንቴንሽን አይኖራችሁ። ይሄ እየተነጋገርን ያለነው ነገር ይሄ ስለመረዳቷ ስለምኑ እክቲም ቅድም ብላለች፣ ሙቤም አለ፣ ሌሎቹ አሉ። ይሄ የሚደርስ ነገር ነው። አሁን ግን ፎከስ መደረግ ያለበት እርምጃ ተወስዶ ልጆቹ ይሄን ዜና ለምንድን ነው የሚፈራው? እኔ እኮ በጣም የሚገርመኝ ነገር ሌላ ሀገር ላይ እኮ እንደዚህ ሹት አድርጎ እንዲህ እያተደረገው ፍርድ ቤት ቀርቧል። ኢቭን የፍርድ ቤቱ ቪዲዮ እየታየ ክሊር የሆነ ነገር እንዲህ ፍርድ ተሰጥቶት ተቀምጦ ነው ምንድነው ፍርዱን ወስዷል። ይሄን ዜና የሰማ ሰው ነገር አያደርግም። አሁን ደጋገምሽ እንዳትሉኝ ያለሁበት ሀገር ላይ ስንመጣ የሀገሩ ሕግ ጥብቅ ነው። አንድ የጣሰ ሰው 1 ደቂቃ ኤክስኪውዝ አይሰጠውም። ይሄ ጭካኔ አይደለም። አገሪቷን አሳድጓል፣ ህዝቡን አሳድጓል። እኛም ሀገራችንን ትተን መተን ሰርተን በሰላም ገንዘብ አግኝተን ሰላም ሆነን እንድንኖር ስበውናል። በምን? ህጋቸውን አክብረው ስለሚኖሩ። ህግ መከበር አለበት። እኛ ጋር ግን ህግ ይቀረጻል። ህግ አስፈጻሚው ራሱ ህጉን አያከብርም፣ ህጉን ይጥሳል። ህግ እነሱ ባይጥሱ እቺ ልጅ ፍትህ እዛው በተሰጣት ነበረ። እነሱ የጣሱትን ህግ እኛ እናክብር ብለን በጣም እየተጣጣርን ያለ ነው። ሌላ ኢንቴንሽን አትውሰዱ። ሌላ ነገር ለማድረግ የምትሯሯጡ ሰዎች ደግሞ ነግ በኔ ነው፣ አእምሯችሁን አሰሩ እላለሁኝ። ሙቪ ስላገኘኋችሁ ደስ ብሎኛል። ታንኪዩ ሊሊ፣ በጣም እናመሰግናለን። አመሰግናለሁ። እግዚአብሔር ይባርክ። በዚሁ ቀጥል። ጥሩ ውጤት እንደምታመጣ አምሹር። ምክንያቱም ይኸውልህ አሁን የተደረገው የመጣው ነገር እንዲህ ነው። ነገ ሚዲያ ፓወር እኛ እዚህ ጋር መቀመጣችን ቀላል ነገር አትርጉት። ገባችሁ? እዚህ ጋር ተከባብረን እንደዚህ ተዋደን ሁላችንም ፍትህ እየጠየቅን ሁላችን እዚህ ጋር ሪስፔክት እየተደረግን በጨዋ ደንብ ፍትህ እየጠየቅን ነው እና በጨዋ ደንብ ሀሳባችን እዚህ ጋር በነገራችን ላይ ይከታተሉናል፣ በሁሉም ይከታተልናል። እኔ ነግሬያቸዋለሁ እስካሁን ድረስ አሁን 66,800 ሰው አይቶናል። ገባችሁ? ስለዚህ እዚህ ጋር እኛ መቀመጣችን አሁን ፌስቡክ ላይ እኔ ገና ስንት ነገር ወጥቼ ከዚህ ማንበብ የምፈልገው ነገር አለ። ለምን እኔ ላይፍ ከገባው ጀምሮ በጣም ብዙ መረጃ ተለቋል። ይገርማችኋል፣ ስንት ፎቶ ተለቋል፣ ብዙ ነገር ተለቋል። ገባችሁ? ስለዚህ ሚዲያ ፓወር አለው። እች ልጅ ፍትህ ማግኘት አለባት፣ ከምንም በላይ ፍትህ ማግኘት አለባት። እነዚህ ልጆች መቀጣት አለባቸው። ቅድም እንዳለችው ወቅትም እንዳለችው እች ልጅ ገንዘብ እርዳታ የሚያስፈልጋት ከሆነ ትረዳለች። ከምንም በላይ ግን ፍትህ ማግኘት አለባት። የዚች ልጅ ጉዳይ ተደባብሶ እንዳይቀር። ገባችሁ? ስለዚህ አሁን አንዳንድ ሰዎች እኔ ጋር ትምጣ እንደዚህ ገንዘብ ሰበስብላታለሁ አዋጣላታለሁ ሁሉም ይላል። ለምን እሷ ስትመጣ ለእሷ የሚሰጣት ጊፍት ላይ የተወሰነ ፐርሰንት 20-30% የዛ ቤቱ ባለቤት ነው የሚያገኘው። ሁሉም ይሄን ነው የሚፈልገው። ይህ አይደለም ጊፍቱ አይደለም። እቺ እዚች ጋር የደረሰባት በደል ትልቅ በደል ነው። ሆዷ ተመታለች፣ ልጅ ላትወልድ ትችላለች፣ ብዙ ነገር ያጋጥማታል። ገባችሁ? እኛም የምንፈልገው እንግዲህ እኛም ያው እሷም ሊሊም እንግዲህ ውጭ ሀገር ነው ያለችው፣ እኔም ውጭ ሀገር ነው ያለን። እንግዲህ በሰዓት የሚከፈልን ሰዎች ነን። ስራችንን ጥረን እዚህ ጋር የተቀመጥነው ሌላ ጊፍትና አበባ ለመፈልገን አይደለም። ይሄ የታወቀ ነገር ነው። ገባችሁ? ለዚች ልጅ ፍትህ ነው የምንፈልገው። ስለዚህ ህጉ እውነት ህግ ካለ እነዚህ ልጆች በአግባብ እንዲቀጡ እንፈልጋለን። አሁን ልክ ፖሊስ የልጆቹን ፎቶ እንደለቀቀው ቁጭ ብሎ ጣቢያ አንስቶ እንደለቀቃቸው ቅጣቱም ይሄን በዚህ በሰሩት ወንጀል ይሄን በክስ እንደዚህ ብሎ እንዲለቅል እንፈልጋለን። ይሄን የምፈልገው ያኔ እኛ ወጥተን መልካም ሲሰሩ እናመሰግናለን። የአዲስ አበባ ፖሊስ በእነዚህ ልጆች ላይ በወሰዱት እርምጃ የተወሰደባቸው ቅጣት ይሄ አግባብ ቅጣት ትክክል ነው፣ ይሄ ነገር በዚህ ቀጥል ብለን ወጥተን እነሱን ደግሞ እናመሰግናለን። ግን ፍርዱት ስናይ ነው እንጠብቃለን። ይሄን እንፈልጋለን። በነገራችን ላይ ልክ አሁን ፎቶዋቸው እንደለቀቀው ቁጭ ብሎ አንስቶ ይሄ አሁን እዚህ ላይ እያለው ነው የሁሉ በውስጥ የተላከልኝ። ይኸው አሁን እዛ ቁጭ ብሎ ነው ይሄን ፎቶ እንደገና የሁሉ ፎቶ ተነስተው የተላከልኝ ማለት ነው። ይኸው የምታዩት ሁሉ ፎቶ ጣቢያ ቁጭ ብሎ ነው። ይሄ ጣቢያ ውስጥ ነው ልጅቷ የተነሳችው። ይሄም ጣቢያ ውስጥ ነው። ይኸው እችም እናትየው ጋር ይህ ሁሉ ፎቶ የተነሱት እዛ ነው። ስለዚህ ልክ እንደዚህ አንስተው እንደላኩልን እኛም ደግሞ ፍርዱን ደግሞ ፖሊስ ራሱ በፔጁ እንዲለቅን እንፈልጋለን። እኔ አሁን ፖሊስ ፔጅ ላይ እየገባ ምን ለቀቁ ምን መረጃ አለ የሚለውን እየገባ ያለው ኮንትሮል አደርጋለሁ አዲስ አበባ ፖሊስ ላይ። በቃ ለምን ፍትህ እንፈልጋለን።
ፍትህ ነው የሚያስፈልገት። እች ልጅ ለመጀመሪያ ጊዜ አይደለም እንደዚህ የተደበደበ። እነዚህ ማፊያዎች ናቸው፣ እነዚህ ጌንግስተሮች ናቸው እንዴ። ከዚህ በፊት እኔ አታውቅኝም ምናምን ብላ እንዴ ሰው እች ልጅ በጣም አሰልጣኙስ ማን ነው የሚያሰለጥናቸው? ሰው ለዚህ ነው የሚያሰለጥናቸው? ሰው ሂደ እንዴ። እኛም እኮ ለብዙ ዓመት ብዙ አይነት ስፖርት ሰርተናል። አሰልጣኝ ሰው እንዳትመቱ፣ ሰውን ከመታችሁ እናንተ ስፖርተኞች ናቸው፣ የምትቀጡ ቅጣት ይሄ ነው፣ ይሄን እንዳታረጉ፣ ይሄን እንዳታረጉ እያል እነዚህ ልጆችን ያሰለጠናቸው ሰው እንዲበደቡ ነው እንዴ? ምንድን ነው ይሄ? እንደነዚህ አይነት ይሄ አሰልጣኙ ራሱ ይሄ ነገር ካረገ ይሄ የስልጣን እንትኑ ፍቃዱን መቀመጥ አለበት። ትክክለኛ ቅጣት ማግኘት አለበት። ከጀርባቸው እነዚህ ልጆች ብዙ ሰው እንዳለ ነው እኔ እየታየኝ ያለው እውነት ለመናገር። ይሄ ትልቅ ግሩፕ ነው እና እስኪ እናያለን። አሁን ደግሞ ያው በቀጣይ የሚደረገውና የሚወሰነውን ነገር መስማታችን አይቀርምና ለማንኛውም በጨዋ ደንብ እዚህ ጋር ከኛ ጋር ቁጭ ብላችሁ ሀሳብን በኮሜንትም ከታችም እኮ ባለጌ ኮሜንተሮች እንዳሉ ጨዋ ኮሜንተሮችም አሉ፣ ገብተው ማውራት ማይችሉ ግን ሀሳባቸውን በጨዋ ጥሩ ሀሳብ ጥሩ ነገር ሲጽፉ የነበሩ እህትና ወንድሞች አሉ። እናንተንም አመሰግናለሁ በዚህ አጋጣሚ። ስለዚህ እኛ አሁን የምንፈልገው ለዚች ልጅ ፍትህ ነው፣ እርዳታ ይደረግላታል። ግን ፍትህ ሳታገኝ አሁን እዚህ ጋር የሆነ ቤት መታ ገንዘብ ለሷም ለእናቷም ይሰበሰብላታል፣ አለቀ እንዴ? ይሄ አይደለም። ፍትህ ግን ማግኘት አለባት። እነዚህ መቀጣት አለባቸው። ከዚህ በፊትም እንደዚህ ደብድበዋት እንግዲህ ይሄ ነገር እኔ አሁን እዚህ ከሰማሁት አሁን ሊሊ ሲል የሰማሁት ቅድም ገብቶ ሲናገር ከአስር በፊት ይሄ ነገር አይቼዋለሁ አለ ልጁ። ብዙ ነገር መናገር አልፈለግም። በነገራችን ላይ ሊሊ ሂደዋነ ቶክ ቱ ማች እኔ ገባሽ? የሆነ ነገር ካልኩኝ የሆነ ነገር ነው የሚደርስብኛል። ገባሽ? ብዙ ሰዎች መግባትና መናገር ይፈልጋሉ። ዜር አፍሬድ ለምን እያዩት ነው። ወንድም ደብድበው ያውቃሉ እኮ ሞባይል ወንድም ደብድበው ያውቃሉ። አሁን እዚህ ጅጋ ድንገት አረብ ሀገር ያለች እህቴ የምታውቃት ሊኖር ትችላለች። ወደ አረብ ሀገር ሳትሄድ ግን ቆይ ማን ነው ስሟ? እሺ የሚከታተሉ ሰዎች አሉ እና ኦኬ እንትናንትና ገብታ ተናግራለች፣ እንትና ቤት እንሄድና እህቷን እንቀጠቅጣለን ወይ ወንድሟን እንመታለን። በቃ ይሄ እንደዚህ ያሉ ከታች እኮ ኮሜንት ላይ እያየናቸው ነው። ምን አገባሽ? እውነት ነው። ትምህርት ቤት እኮ ሁላችንም ተደባድበን ተጫውተን እኮ ነው ያደግነው፣ በግሩፕ ድብድብ ምናምን እኮ ይሄ ይታወቃል። ግን ይሄ ከዛ ያለፈ ነው። አንተ እንዳልከው በጣም ከዛ ያለፈ ነገር ይታይበታል። ሌላው ደግሞ እነዚህ ልጆች ደጋገምሽ አትበሉኝ፣ 10 ወር ትምህርት ቤት ነበሩ። ያንን ድርጊት እየፈጸሙ ቀጥለዋል። ሌላ ገና ብዙ ተማሪ ይመጣሉ። ሊሊ ገና እዛ ትምህርት ቤት ያሉ ተማሪዎች ምን አለበይ ነገ ቪዲዮ ሰርተው ይወጣሉ። እኔም ተመዝቻለሁ በዚህች ልጅ። ግን እነዛ ልጆች የሚወጡት ደግሞ እነዚህ ልጆች ይሄን ፖሊስ የአዲስ አበባ ፖሊስ በሰሩት ወንጀል ይሄን ያህል ቅጣት ይሄን ያህል እስር ፈርዶባቸዋል ሲባል ሌላውን በቪዲዮ ይወጣሉ። ኦልሬዲ አሁን ታስረዋልና የሚመጣ ነገር የለም ብሎ ይወጣሉ። ግን እነዚህ ልጆች ቅጣቱን ማግኘት አለባቸው። ማኑ የዛ ከነዚህ ጋር የሚማሩ ተማሪዎች ገና ቪዲዮ ይሰራሉ። ለምን? አንደኛ ነገር ለራሳቸው ጥቅም ሲሉ ቪዲዮ ይሰራሉ። ኦኬ ተገርተዋል። አዎ። ግን በዚሁ አጋጣሚ መታወቁ የሚፈልጉ ሰዎች አሉ። እኔንም መታኛለች፣ እኔ እንደዚህ ያርጸኛለች ብላ ትመጣለች አንዷ ነገር። ሌላው ደግሞ ሞላው ኢትዮጵያ ላይ እነዚህ ልጆች ብቻ አሉ ብለን ደግሞ እንዳናምን እንኳን የማያደርግ ፓወር ነው ያሳዩን። ስለዚህ ሳትፈሩ እዚህ ውስጥ እየሰማችሁ ያላችሁ ካላችሁም ኢብን በፌክ አካውንትም ቢሆን ለሙቤ እንደዚህ አይነት ድርጊቶች የተደረጉ ቪዲዮ ካላችሁ የሰማችሁት ነገር ካለ ትክክለኛ መረጃ እንደዚህ አይነት ላኩለት። ድምፅ ይሆናል። ምክንያቱም ብዙ ፎሎየርም አለው። ትክክለኛ ዋይዝሊ ሁሉን ነገር ለህዝብ ማስተላለፍ የሚችል ፓወር አለው። ስለዚህ ለሱ ላኩለት። ትክክለኛ ነገር ይውጣ። ዛሬ በዚች ልጅ ምክንያት የብዙዎች ፍትህ ሊወጣ ይችላል። በእርግጠኝነት 100% ኢትዮጵያ ውስጥ ሙሉ መላው ኢትዮጵያ ላይ እነዚህ ልጆች ብቻ አይደሉም ይሄን ድርጊት የሚፈጽሙት፣ ሌላም ሊኖሩ ስለሚችሉ ተናገሩ። በነገራችን ላይ ያው እዚች ጋር ይማዛለች። እኔ ቪዲዮ ካላካችሁ እንደዚህ አይነት መረጃ ካላችሁ ማንነታችሁን አልናገርም፣ ማን እንደሆናችሁ አልናገርም። ግን ቪዲዮ በስነ ስርዓት ሰርቼ ለማህበረሰቡ እንዲደርስ አደርግላቸዋለሁ መረጃ ካላችሁ። እኔም በዛ ነገር ተጠያቂ ከሆንኩ እጠየቃለሁ። ለምን ይሄ ነገር መቆም አለበት። ገባችሁ?
አሁን እኔ አንድ ቪዲዮ ስሰራ እና ወይ እህቴ ሊሊ አንድ ቪዲዮ ስሰራ አንድ አይደለም። ኢዝ ኖት ዘ ሴም ማወቅ ያለባችሁ ገባችሁ? ለምን ዛሬ እስኪ ሙቪ ምን ለቀዋል ብለው እኔ ጋር የሚገቡና የሚከታተሉ ሰዎች አሉ። ስለዚህ ይሄ ነገር መቆም አለበት። ይሄ ነገር መስተካከል አለበት። ሀገራችን በዚህ አይነት ሁኔታ መቀጠል የለባትም። ለምን እኛም የሴት ልጆች አባት ነን። ታውቂያለሽ ሊሊ ዋት ሀፕን አሁን ከአንድ ወር በፊት ከምናምን የኔ ሴት ልጇ ትምህርት ቤት የምትማርበት ብሬክ ላይ እንደዚህ ውጭ ነው ብሬክ የሚያደርጉት የሆነ እና ግን ውጭው በጣም እንትን ስለነበር ዝናብ ኃይለኛ ዝናብ እየዘነበ ስለነበረ ብሬኩን እንትን ውስጥ አደረጉት፣ እታች የሆነ እዛው ሆል ውስጥ አደረጉት እና አንዱ ምን እንዳደረግ ታውቂያለሽ? ይሄ የአይን ስፕሬ ያለ እንደሚያቃጠል ነፋ እንዳለ ልጆቹ ታፈኑ፣ አየር አጠራቸው። አሁን ያ ትምህርት ቤት ውስጥ አሁን ያን ያደረገው ልጅ ከትምህርት ቤት ተባረረ። ትምህርት ቤት መግባት አይችልም። ኦፍኮርስ ገባሽ? አሁን ቀን በቀን ፖሊስ እነሱ ረፍት ሲያደርጉ ይመጣል፣ ኮንትሮል ያደርጋል። ቀን በቀን ፖሊስ አለ እዛ ትምህርት ቤት ጋር ከዚህ ከተከሰተ በኋላ። በነገራችን ላይ አሁን እናትና ልጇ አንድ ቤት የሆነ ቦታ ላይ በላይ ናቸው እና ቅድም ስለ የነበረው ነገር ይሄንን ነው። ሁሉም ቤት ተከፍቶ በዚህ ሰዓት ልክ እዚህ አሁን እኛ እያደረግን እንዳለ ነው። ህጉ ፖሊስ ትኩረት እንዲሰጠው ለልጅቱ ፍትህ መጠየቅ ነበር የነበረበት። ገብተዋል አይደለም? መሆን ያለበት እንደዛ ነበረ እንጂ አሁን ነገ ደግሞ እዚህ አንተ ጠርተህ እናቲቱን ነገ ወዳ ፋጡማ ቤት ከዛ ከዲጃ ቤት ምናምን ከዛ ሌሊ ቤት ከሆነ እመንኝ አጀንዳው ይቀየራል። ገባ? በዚህ ሰዓት ስለ ልጅቷ ፍትህ ማውራት ሲገባና 11 ወር ሙሉ ልጅ ምን በገዛ ቤቷ እንደሆነ ታውቃለህ? ይሄን የፈጸሙባት ቤቷ ውስጥ የልጇ ቤቷ ውስጥ አሁን ሸራ አድርጌለታለሁ ይመጣል። በአካል ያገኛ ሰው አዎ፣ በገዛ ቤቷ ውስጥ ነው። አሁን ሸራ አድርጌለታለሁ ይመጣል። በገዛ ቤቷ ውስጥ በገዛ አልጋዋ ላይ ቱማች ነው የተደፈረችው ልጅቷ። ክፍሏ ውስጥ ነው። ለዛው የልጇ ክፍል ውስጥ ቅድም እያነሳው ነበረ። ቤታቸው ውስጥ ነው። አባቷ አሁን ቅድም ልጇ ሴልን አስገባሙ በአዱ ሴልን አስገባው። ፌስቡክ ላይ አጀንዳ ይወዳል ይሄ ማህበረሰብ። እኔ እኮ ስለምን ራሱ እንደምታወሩ እኮ አልገባኝም እኮ ለህላዜ። ሰላም አለይኩም ወረሕመቱላህ። ወአለይኩም ሰላም ወረሕመቱላህ። አፍዋድ ትንሽ ኔትወርኬ ስለሚያስቸግረኝ አሁን ልጅቷን በአካል አግኝቻት መጥቻለሁ እና ቤቷ ነበርኩኝ። ያ ሁሉ ድርጊት የተፈጸመው መኝታዋ ላይ ነው። በተኛውበት ነው መተው አንቀው ያዙኝ አለችኝ። ከዛ እየመቱ ምናምን ድጋሚ ወደ ውጭ ይዘውኝ ወጡ ነው የምትለው። የምታየው ግቢዋ ሲደፋባት ምናምን የነበረው ልጅቷ የምትኖርበት ግቢ ነው፣ መኖሪያ ነው። እና አንዷ ስለት ፍለጋ ትሄዳለች፣ አንዷ መጥረቢያ ታነሳለች፣ አንዷ ተይ ትላታለች። ያለው ነገር እኔ በሀቂቃ አሁን ልጅቷ በአካል ያየሁትን ነው ምነግርህ። የስነ ልቦና ችግር ደርሶባታል። የስነ ልቦና ሐኪሞች ሊያገኟት ይገባል። በጣም ሳይኮሎጂካሊ የምርን የተጎዳችው የሚገባውን ሰው ሁሉ ነው የምትጠራጠረው፣ አጠገቧ እንኳን ያለውን ጭምር ማለት ነው። እኔ በአይን ያየሁትን ነው የምነግርህ እና ከዛ ውጪ አሁን ይሄ የሆኑ ሰዎች እያገኙ ምናምን ላይቭ ላይ ቁጭ ብሎ ማሟሟቂያ ምናምን ለማድረግ የሚሮጡት ደግሞ ሩጫ አለ። ከእናቷ ጋር ያወራነው ነገር አለ። መደገፍ አለባት እች ልጅ። አዎ መደገፍ አለባት። አላህ ፍቃዱ ከሆነ ከእሷ ጋር ተነጋግረን የመጣ ነው። በልጅቷ ስም ነገ ጧት አካውንት ይከፈታል በራሷ በተጎጂዋ ልጅ። ሰው ያቅሙን ያክል የሚፈልገውን ያክል ይዛኔ እንትን። ከዛ በላይ ግን የጨነቀኝ ገና የ9ኛ ክፍል ተማሪ ናት። የደረሰባትን ነገር ሐቂቃ መቋቋም አቅቷት በጣም በቃ የሆነ ሰው የሆነ ህፃን ልጅ ታውቃለህ፣ በጣም የተሸማቀቀ አንገቱን የደፋ በጣም የተሰበረ ልጅ ነው አይቼ የመጣሁትኝ ወላሂ። እና ቀና ብላ እንኳን ነገሮችን ለማስረዳት ያን ያክል እንኳን እንትኗ የለም። እና በዚህ ደረጃ ለምን አልጮሽም? የሁሉ ነገር ሲያደርጉሽ ግቢሽ ላይ እንኳን ሆኖ ለምን ጮሽ እንኳን ሰው አልጠራሽም ስላት ወላሂ በቃ በተኛሁበት መጥተው ስላነቁኝ በዛ ሰዓት እኔ እሞታለሁ፣ ለነፍሴ ነው የፈራሁት። እኔ ያለውን ነገር ብቀበል ይሻላል ብዬ ድንጋጤም ላይ ስለነበርኩ ከመኝታዬ ላይ አንስተው ስለሆነ ያን ነገር ያደረጉት የሚል ነገር ነው የሰጠችው። እና በጣም የስነ ልቦና ድጋፍ ነው የሚያስፈልጋት እች ልጅ። በጣም ስነ ልቦና ተጎድቷል። ሳይካትሪስቶች፣ የስነ ልቦና ሐኪሞች እችን ልጅ አግኝታችሁ አስፈላጊውን የሆነ ድጋፍ መደረግ። ልጅ ናት። እኔ በታዲያ እንደውም እኔ ፎቶ ላይ ሰዓት ትልቅ ሰው ነበር የመሰለችኝ። የሚገርም እዚህ ላይ አሁን ትልቅ ሰው ነው የምትመስለው።
በአካል ብታያት ሙቤ የመጨረሻ ህጻን ልጅ ናት። የመጨረሻ እስኪ ነው እና ያው ጉዳዩ ምንም እንኳን አንዳንዴ ምን አለ መሰለ ጉዳዩ ምንም እንኳን የቆየ ጉዳይ ቢሆንም ያለፈው አመት ጥቅምት ላይ ምናምን አካባቢ ቢሆንም አንዳንዴ ያልተከበሩ ፍትሆች ጊዜያቸውን ጠብቀው ራሳቸው መጮህ ይጀምራሉ። እሰማለሁ አይደል ሙቤ? ትሰማለህ ፏድ? አለ እየሰማህ ነው። አብሽር። ምን ነው አንድ ታሪክ አለ። አንድ ሰው ድንገት መንገድ ላይ እየሄደ ሙቤ አለው አይደል? አለ ፏድ፣ እየሰማነህ ነው። እሰማለሁ። አዎ አንድ ምን የሚባል ነገር አለ። የዘገየ ፍትህ እንደተጓደለ ይቆጠራል። ገብቷል? የዚች ልጅ ጉዳይ በሽምግልና ምናምን እንዲያልቅ ተደርጎ ነበር በወቅቱ። ጉዳይም ተይዞ በሽምግልና ምናምን ነገሩ ተድበስብሶ አልፎ ነበረ። ዛሬ ላይ ይሄ ጉዳይ ሲወጣ አንድ ታሪክ ትዝ አለኝ። ምንድነው አንድ ሰውዬ መንገድ ላይ እየሄደ እጁ ላይ ምናምን የተንጠባጠበ ደም ምናምን ነበርበትና እዛው አቅራቢያ ላይ የሆነ ሰው ተገድሎ የሆነ እንትን ነው ታሪክ ነውና የሆነ ሰው ተገድሎ ሰው ይያዛል። ምክንያቱም እጁ ላይ ቢላ አለ፣ ደም ነክቶታል። በቃ አንተ ነህ ገዳይ ተብሎ ይያዝና ፍርድ ቤት ቀርቦ ተከራክሮ ምናምን በቃ ራሱን ማዳን አልቻለም። ምን ያልገደልኩም ብሎ ሰውየው ይከራከራል። መስተጨረሻ ላይ ግን በቃ አንተ ነህ የገደልከው፣ እጅ ላይ ቢላ ተገኝቷል፣ ደም ተገኝቶብሃል አንተ ላይና ያለው አማራጭ አንተ ላይ ተብሎ ሊፈረድበት ሲል አንድ ነገር መናገር ግን እፈልጋለሁ አለ። ምንድነው? በዚህ ጊዜ ይሄን ወንጀል እኔ አልፈጸምኩትም። ግልጽ ነው። ይሄን ወንጀል እኔ አልፈጸምኩትም። የዛሬ እንደዚህ አመት ግን እጄ ላይ ሰው ጠፍቶ ነበረ፣ ሰው ገድዬ ነበር፣ እስከ ዛሬ አልታወቀብኝም ነበር። ይኸው አላህ በዚህ ሰውዬ ምክንያት ወንጀሌን ይፋ ወጣብኝ፣ ተጋለጥኩኝ ብሏል። የዚህች ልጅም ፍትህ ገብቷል። የዚህች ልጅም ፍትህ ተደብቆ ተድበስብሶ ቀርቷል። ሰው በገዛ ቤቱ፣ በገዛ አልጋው፣ በገዛ መኖሪያው፣ በፕሮፐርቲው ላይ በዛው በገዛ ግቢው ላይ ግልጽ ነው። በገዛ ግቢው ላይ ሰው ከመኝታ እየጎተቱ አውርዶ ይህን ያክል ጉዳት ማድረስ፣ ይህን ያክል ዱላ ማዝነብ በሐቂቃ እኔ መማሪያ መሆን ካልተቻለ፣ መቀጣጫ መሆን ካልተቻለ ነገም እንደዚህ አይነት ታዳጊዎች ላይ ስነ ልቦና ችግር ደርሶ የሚመጣው ነገር በጣም ከባድ ነው እና ያየሁት ነገር የምር እዚህ መጥቼ ማስረዳት የፈለግኩት ልጅቷ በጣም የስነ ልቦና ጉዳት ደርሶባታል። እዚህ ምናልባት ያላችሁ 1100 ሰዎች መሀል የስነ ልቦና ሐኪሞች ካላችሁ እዚህ ላይ እየሰራችሁ የምትችሉ ሰዎች ካላችሁ እኔ እሷን በአካል ለማገናኘት ዝግጁ ነኝ። ይሄ ድጋፍ በጣም ያስፈልጋታል ነው። እኛም እንግዲህ ፏድ ቅድም ያው አንተ ወደዛ እየሄድክ እንደነበረም ያው ፌስቡክ ላይም ገብተን አንዳንድ ነገር አንብበን ነበር ፔጅ ላይም እና ያው ነግረውን ነበረ ወደዛ እየሄድክ እንደሆነ። ያው ለዛ ነው እስካሁንም በሳይበር ቁጭ ብለን ትዕግስት አርግተን ትክክለኛ መረጃ እስከምናገኝ። አንዳንድ ሰዎችም እንግዲህ ከዚህ በፊትም ያው በጉቦ ምናምን ለቤተሰቦቿ ሰጥተውን የተለቀቀው። እናቷን በደንብ አናገራት ነበር። ለምንድን ነው ከዚህ በፊት ማለት ልጆቹ ከስር የተፈቱት? በሰዓቱ 3 ልጆች አልነበሩ። አንዷ 1 ቀን ነው ታስራ የተፈታችው። ሌሎቹ በርከት ላሉ ቀናቶች ታስረው እንደነበሩ ነው የነገረችኝ እናትየው። ከዛ በኋላ ግን ያው ልጆች ናቸው ሽምግልና ተብሎ በዛ መንገድ ነገሩ ተዘግቶ ነበር። አሁን ዛሬ ይህንን ማን እንደለቀቀው አይታወቅም። ዛሬም ልጆቹ ፖሊስ ጣቢያ ተይዘው የነበሩት ይህንን ርዕስ እንደ አዲስ እንዲነሳ ያደረገው አካል ቪዲዮን የለቀቀው ማን ነው ተብሎ ነው ልጆቹ ድጋሚ ተይዘው የነበሩት። ቢሆንም ግን እንግዲህ አላህ ድጋሚ የዚች ልጅ ያለችበት ምናልባት የስነ ልቦና እንትን ድጋሚ እንድታንሰራራም ፍትሃም እንዲከበር ፈልጉ ይሆናል። አላህ ጥበብ አለው። የሆነው ይሄ ነው። በሰዓቱ በሽምግልና እንዳለቀ ነው የሰማሁት። በዋነኝነት ያው እሺ፣ አንድ ቪዲዮ ደግሞ የተለቀቀ አለ። የልጆቹ አሰልጣኝ ነው መሰለኝ እና እናትየውን ሄዶ ሲያናግራት ዛሬ ማታ ከምሽቱ 2 ሰዓት ላይ ይዣት እቀርባለሁ ምናምን እያለ። ይህስ አሰልጣኙ ምንድን ነው ከጉዳዩ ጋር ያለው ነገር? ማለት የልጆቹ አሰልጣኝ ነው ምንድን ነው እናትየው ጋር ድረስ የሄደበት ምክንያት? ይሄን ነገር ጠይቃታል እናትየውን። ፎድ ይበርቷል። ኔትወርክ የለውም። ኦኬ ኔትወርክ ነው ያው አሁን እኛ እዚህ አንተ ጋር ስለሆነ ነው እንጂ እናቲቱ ላይ በላይ ስለሆነ ያለችው ሪካርዷ ምናምን እናየዋለን። ላለፈው ነገር መልስ እየሰጠች ነው እናቲቱ ብለዋል። እና
ያው እንግዲህ አዋክበው ምናምን በቃ እርቅ ምናምን ብለው እንዳስፈረሟት ነው እየተናገረች ያለችው አሉ እናቲቱ። አሁንም ያቀረባት ይሄ አሰልጣኙ ነው አለ እኔ አላቅማ እንዳቀረባት ግን ቀርባለች። ላይ ብላይ ስክሪንሾት ተደርጎ ተልኮልኛል። እኔ አሰልጣኙ ቀጠሮ ሲይዝ ነበረ። ግን ለዚህ ነው እኮ እኔ ላይ ባያስፈልጋቸውም እናቲቱ የምለው ታውቃለህ ወይ? በነገራችን ላይ አንዳንድ ጊዜ ሶሻል ሚዲያ ላይ መጮህ ብቻ አይደለም መፍትሄው። ምንጮህበትን ሀሳብ ለይተን ማወቅ አለብን። ገብቶሃል? ድምፅ መሆን ያለብንን ሀሳብ ለይተን ማወቅ አለብን። አሰልጣኙ እስከ ዛሬ የት ነበረ? ዛሬ እናቲቱን ላይ ይዟት የሚመጣው እኮ እሱ ነው። አሰልጣኙ ሲያሰለጥን ስነ ምግባር አብሮ ስፖርት እኔ የማውቀው እስከማውቀው ድረስ እኔ ስፖርተኛ ባልሆንም ስፖርት ስነ ምግባር ነው፣ መልካም ስብዕና ነው። አይደለም እንዴ? ሲያሰለጥን ስነ ምግባር አብሮ አያስተለጥናቸውም ነበር እንዴ? አያስተምራቸውም ነበረ? ዛሬ እሷን እናት የማናገር በየትኛው ሞራሉ ነው የሚያናገራቸው? ማን ነው ሲጀመር? እሱ እንደውም በተጠርጣሪ መጠየቅ ነበረበት። እንደውም አብሮ መታሰር አለበት እንጂ እሱን ሰብረውን እንዴ እሱ ራሱ መታሰር አለበት። እኔ እነግረዋለሁ ለፈዋል ምንድን ነው ያሰለጠናቸው? ግድ ነው ተጠያቂነት መታሰር አለበት። ከእናትየው ጋር ቪዲዮ አሁን እንደውም ቪዲዮ ቀርጾ የለቀቃቸው ግለሰብ እንደውም ፖሊስ አንተም ቪዲዮ ቀርጸ ለካሃል ከጉዳዩ ጋር ምን አገናኘ ብሎ ፖሊስ ልጅን ማናገር አለበት። ልክ ነው። አሁን ፏድ በነገረን መረጃ እሱ እዛ ሄዶ ያመጣው መረጃ የተረዳነው ምንድን ነው ልጅቷ ምን ያህል እንደተጎዳች ሜንታሊ። አሁን ፏድ እግዚአብሔር እናትየው አናግሮ የተቀበለው መረጃ አለ። ልጅቷ ላይ ያየውን ነገር ግን ይሄን ያህል ተሰምቶት እስኪናገር ድረስ ልጅቷ ተጎድታለች። ከዛ ግን ላይቭ ላይ አሁን ልጅቷንና እናትየውን በዚህ አይነት ውጥረት፣ ጭንቀት ሰዓት ልጅቷ መቋቋም የምትችልበት አይነት ነገር እኮ አይደለም። ታያለች፣ ትሰማለች፣ የተደረገባት ነገር አለ። ይሄም ያም አሁን ደግሞ ሚዲያ ላይ ይዟት ከመቅረብ ፏድ እንዳለው ሕክምና ቦታ በቃ ምንም ላይ ሳያሳዩት ፍሩብ ወጥቷል እኮ እውነት አለ። አሁን ምንም ለህዝብ የሚያስፈልግ ኢንተርቪው አያስፈልጋቸውም። በቃ እያየን ነው። ቪዲዮ ይናገራል፣ ደውሎ ሲያወሩ የሚናገር ነገር አለ። ፏድ እግዚአብሔር ያክብረው፣ እንደ ትልቅ ጥሩ ነገር አድርጓል። ሄዶ ጠይቆ ልጅቷ ያለችበት ደረጃ ሜንታሊ መታገዝ አለባት። ሳትበላሽ እርምጃ ቢወሰድ ልጅቷ ብትረዳ። አሁን ላይ ቅድም ሙቤም እንዳልከው አሰልጣኝ መሆኑን አላወኩም። ቪዲዮን አይቼ እንዲሁ ነው ስክሮል ያደረኩት። ምክንያቱም ራሱንና እናትየውን እንደዛ ጉስቁል ብላ ያለችውን ልጅ እንዲያርጎ እያሳየ ማታ ጠብቁኝ ላይቭ ላይ ገብተን እናወራለን። ዋትስ ምንድነው ኢንቴንሽኑ? ይሄን ሳይቀርጽ ቶሎ ብሎ ልጅቷን ወደ ሕክምና ቦታ ስነ ልቦና እንትን ያሉበት ቦታዎች ላይ ወስዶ እናትየውንም ደግሞ ትልልቅ ሰዎች ጋር አድርጋዋት እንድትወያይ እንዳትፈርም እንዳሉት ያንን እንዳታደርግ ኖ እናትየው ዋን ሲንግ አይ ዶንት አንደርስታንድ አንድ ነገር አንደርስታንድ እንጋረጋም። ለምንድን ነው ማታ መጠበቁ? እቺ ልጅ አደጋ አልደርሶባታል አይደለም? ያለውን ነገር ለማስረዳት ለምን ማታ ቀጠሮ ይሰጣል? ምን አስፈለገ? ሙቤ አጀንዳ እኛ ይኸውልሽ ከቅድም ጀምረን እዚህ ቁጭ ብለናል አይደል? ፉአድ ይሄዳል፣ እሷ ጋር እየሄደ ነው። እስከ መረጃ እናገኛለን ብለን ቁጭ ብለን እየጠበቅን ነው አይደል? መረጃ እስከምናገኝ የሆን ነገር በመሀል ሊመጣ ይችላል ብለን ግን ያው መታከዛችን መጨረሻ ላይ ያለውን ነገር እዛ ድረስ ሂዶ አይቶ ነገረን። አየሽ ዋይ ለምን ማታ ድረስ አስጠበቀው ይሄ ሰው? ይሄ ነገር አይ ዶንት አንደርስታንድ ሙቤ። እንደ ህዝቡ ቁጥሩ የሚጨምረው እንደዛ ነው። ለምሳሌ ይኸውልህ አሁን እኮ አንተ ማየት ያለብህ ያን ቪዲዮ ሼር ሲደረግ እውነታው ይሄ ነው። ሼር ሲደረጉ አለ በየፌስቡኩ ሲለቀቁ አለ ይሄ ልጅ አሰልጣኝ ይሁን ፖሊስ ይሁን ሸቃላ ይሁን የሚያውቅ ሰው የለም። ማታ እናቲቱ ጋር ዳይሬክት መገናኘት የሚፈልግ የኔ ቢጤ አለ። ገባህ አይደለ? ቁጭ ብሎ ሲጠበቅ ህዝቡ ይሄን ነው የሚፈለገው። ነገ ደግሞ አካውንት ብሎ መጥቶ ሲጃጃልብን ይውላል። አሁን ያ ችግር የለውም። ፉአድ እንኳን ያገኛቸው ፉአድ ደግሞ በስልክም በምንም እየደወለ በአካልም ሄዶ ማግኘት ካለበትም ድጋሜ ሄዶ አግኝቶ እናቲቱ ማንኛውም ላይቭ ስትሪም ላይ እንዳትገኝ ያስደርጋቸዋል። የዛሬን እንደፈለጉ ያርጉ። በቃ ወረዳ እንዲ ሆኗል፣ ተገኝተዋል። ይህን ደግሞ
ፈጦም ነግሬያት ነበረ። ወላሂ ለእናትየው በጣም አስጠንቅቄ ነገርኳት። የሚገርምሽ ነገር የትኛውም ላይቭ ስትሪም ላይ እንዳትገኙ፣ መረዳት እንኳን ካለባችሁ መረዳት ያለባችሁ በላይቭ ሳይሆን አካውንት ተከፍቶ ሰው አካውንቱ ላይ ነው ቀጥታ ማስገባት ያለበት። አደራ ምናምን ብያት ነው የመጣሁት። እንግዲህ አሁን የት ቦታ ገብታ እንደሆነ አላውቅም። ስልኳን ሳልቀበል ነው የወጣሁት። አሁን ማገኝበት መንገድ አለ። እኔ ወላሂ ምር ሰው ይረዳታል፣ ምንም ችግር የለው። በሀቂቃ ሰው ይረዳታል፣ እንረዳታለን። እንትን የማይባለው ነገር ምንድን ነው? የስነ ልቦናዋ ጉዳይ ነው። ሄሎ ሄሎ፣ ዋሌይኩም ሰላም ወራህመቱላህ። አገኘሽ? ወላሂ አይበቃሽ። እሺ ኸይር። ለማንኛውም እዛ ላይ ፎከስ ቢደረግ ጥሩ ነው። እኔ እንግዲህ ይሄ ከላይቡ በፊት የሚቀድመው ነገር እሷ ለስነ ልቦና ሐኪም ማሳየት፣ ከዛ በኋላ ያለው ነገር ጎን ለጎን የድጋፉም ጉዳይ ከሆነ ልጅቷ የምትደገፍበትን መንገድ አብሮ ማመቻቸት ነው እንጂ በዚህ ደረጃ ላይቭ ላይ ቁጭ አድርጎ ብቻ እንግዲህ እስኪ አካውንት በመልቀቅ ብቻ እኮ ለእሷ የሚሰበሰበው ገንዘብ በቂዋ ነው። ምን ነው ቢሊየን ብር ለምን ሰበስብ? አሁን እቺ ልጅ ሕክምና ነው የሚያስፈልጋት እንጂ እንትን አይደለም። ይሄን ሕክምና ስለ ቢያንስ የደረሰባትን ነገር ይኸው የስነ ልቦና ሐኪሞች ያውቁታል እንዴት ማናገር እንዳለባቸው። ያ በጣም የተሻለው ነው። እኔ በአይኔ እንግዲህ ከአይን በላይ ምስክር የለም። የተወሰኑ ስክሪን ለማድረግ ሞክሬያለሁ። የተወሰነ ጥያቄዎችን ጠየቅኳት። ልትመልስልኝ የፈለገችውን ነገር መለሰችልን። ግን ምናልባት ዛሬም እንደ አዲስ ተነስቶ ሁሉ ቦታ ላይ ቪዲዮዋ ፎቶዋ እንደዚህ እንትን እየሆነ ስለመጣ ድንገት እዛ እንትን ላይ ይሆናል እንጂ ከዛ በላይ ግን የሳይኮሎጂ የዚህ ያልኩ ጉዳይ ላይ ሰዎች ትኩረት ቢያደርጉ የተሻለ ነው ብዬ አስባለሁ። እሺ ፉአድ፣ ፊቷ ምናምን አንተ አይተሃታል በአካል ስላገኛት ማለት ትንሽ ጨለማም ስለነበር አይታይም። አሁን ወይንም ፊቷ እንዴት ነው? ቆስሏል? የመቷት አካባቢ ላይ ምናምን ጉዳት አለባት? አይ ምንም እንደዛ የለም። ቆይቷል እኮ ጉዳዩ ስለቆየ ኦልሞስት አመት ሊጠጋ ነው እኮ ጉዳዩ እኮ። እንደዛ አይነት ነገር የለባትም። ከዛ ኦኬ እሺ። ያው ማለት እቺ ልጅ እንግዲህ ለመጀመሪያ ጊዜ አይመስለኝም ፉአድ፣ ግን ይሄን ለመጀመሪያ ጊዜ ካዚም አንዴም ሁለቴም እንደተደበደበች ነው የሚያሳየው። ለምን እዛች ጋር የሚመቷት አመታት እንደው ችላ መቀመጡ ሆዷ እንደዛ እየረገጧት ለመጀመሪያ ጊዜ ነው። አንዴ ብቻ ነው የመቷት። ጠይቃታል ይሄን ነገር? አዎ የአንድ ጊዜ ጉዳይ ነው። የአንድ ቀን ጉዳይ ነው። የአንድ ቀን ጉዳይ ነው። ኦኬ። ትምህርት ቤታቸው አንድ ላይ ነው ፉአድ? ይቅርታ። አዎ ከሶስቱ ያው ቤቷንም ምናምን የምታውቀው ወይም ጓደኝነት ያላት ከሶስቱ አንዷ ናት። ያው ሌሎቹን ይዛ የመጣችው እንግዲህ አንደኛዋ ናት ማለት ነው ቤቷ ድረስ። በተረፈ ስለ የሚማሩት አንድ ትምህርት ቤት ነው። አይ ቲንክ አንድ ትምህርት ቤት ናቸው። በተረፈ ስለዚህ ስለ አሰልጣኙ ምንም ነገር የነገረች ነገር የለም አይደል? ማለት አሰልጣኙ ቅድም ቤቷ ሄዶ ቪዲዮ ቀርጾ ዛሬ ማታ ላይ እንግዲህ ላይፍ ላይ እንገናኝ ምናምን ሲል ነበር። የሆነ ዩቲዩበር ከአዳማ ነው ምናምን የመጣ ልጅ ቀን ሙሉም ፖሊስ ጣቢያ አብሯቸው የዋለ ልጅ አለና ላይፍ ምናምን ብሎ እንደዚህ የሆነ ነገር እንዳወራ ሲነግረውኝ እኔ የራሴን እንግዲህ ምክር ብዬ ያሰብኩትን ቅድም ያልኩን ነገር ምክሬን የወጣሁትኝ። አሁን ያ ነገር አልፎ እዛ ውስጥ ከተገባ እንግዲህ ምንም ማድረግ አይቻልም። ያው እንግዲህ የምታደርገዋለህ እኛ አይ አንተን ተናግረህ ከሆነ ሀቅህን ተወጥተሃል። ዞሮ ዞሮ እኛ ላይ ቢገቡም ባይገቡም እኛ የምናገኘው ጥቅም የለም። ለልጅቷ የሚጠቅማት ነገር ግን እናቲቱና ልጅቱ የትኛውም ላይ በስትሪም ላይ ባይገኙ የእውነት ለልጅቷ የሚያስብ ሰው ደግሞ ሁሉም ሰው በፌስቡክም በቲክቶክም ፍትህ ቢጠይቅላት መብቷ እንዲሁ ከነድህነቷ ደሃ መብት እንዳለው ታውቆ መብቷ ተከብሮላት ልጅቱ ደግሞ እስከዛሬ ከምኖርበት ህይወት ይልቅ የተሻለ ይገባታል ብለን ካልን ደግሞ አካውንት ብቻ በመክፈት አካውንት በቂ ነው። ሁሉም በፌስቡካችን ከለቀቅና ቲክቶክ ላይ አንዳንድ ቪዲዮ ፖስት ብናደረግ ላይቭ መክፈትም አይጠበቅብንም። በእንደዚህ ሚሊየንስ ብሮች ይሰባሰባሉ አይደለም ለአንዲት ልጅ ቀርቶ ማለት ነው። ግን እሳ ሁሉም ቤቱን ከፍቶ ገንዘብ ምናምን ይሄ የክብር ጉዳይ ነው። ይሄ የመብት ጉዳይ ነው። በነገራችን ላይ ዛሬ ለዚች ልጅ ብዙ ብሮችን ሰብስበን በቃ ለጊዜው ደስ ሊላት ይችላል ምናምን። ኦፍኮርስ ከዛ ጥሩ ልትማር ጥሩ ቤት ልትከራይ ትችላለች ምናምን። ነገስ
የነገዋን ድሀስ የነገዋን የቤት ሰራተኛስ ነገስ እናቷ ውሃ እየሸጠች ድንች እየሸጠች የምታሳድገዋት ልጅ ስደብደብ ነገስ ሌላዋ ድሀ ገንዘብ ስለሌላት ብቻ የበታች ትሆን ትረገጥ? ላ እኔ በዚህ አልስማማም። እንደገና ደግሞ ተቸገርኩ ብሎ ለመጣው ሰው በሙሉ ደግሞ ተረድቶም ደግሞ የማይሆን ነገር ነው። ምክንያቱም አብዛኛው የኢትዮጵያ ሕዝብ ድሀ ነን እኛን ጨምሮ ገብቶሃል አይደለ? ስለዚህ ይቺ ልጅ መብቷ እንደዚሁ እንደ ቁመናዋ መብቷ መከበር አለበት። መብቷ ተነፍጋለች። ገብቶሃል አይደለ? አሰልጣኝ የሚባለው ሰውዬ ማን ነው? ተይዞ መጠየቅ አለበት። ምንድን ነው ያሰለጠናቸው? ከዚህ በፊትም እኔን የምታውቂኝ በምንድን ነው? በመደብደብ እኮ ነው፣ በመቀጥቀጥ እኮ ነው። ስለዚህ የተደበደበችው ይቺ ልጅ ብቻ አይደለችም፣ ሌላም የተደበደቡ ልጆች አሉ ማለት ነው።